በመጀመሪያ ሰላም ጤና ይስጥልኝ እንደምን ሰነበታችሁ እንግዶቻችን ጥሪያችንን አክብራችሁ ከሩቅም ሆነ ከቅርብ ስለመጣችሁ የተሰማንን ደስታ በእኔና በቀድሞ ተማሪዎች ስም እየገለጽኩኝ እንኳን ደህና መጣችሁ ለማለት እወዳለሁ። ይህን ፕሬዘንቴሽን ወይንም አጭር ታሪክ የማቀርብላችሁ የዚሁ ትምህርት ቤት የቀድሞ ተማሪ የነበርኩኝ አብዱል ሐኪም አቡበከር ሲሆን በ1980 ዓመተ ምህረት የ9ኛ ኤ በ1981 ደግሞ የ10ኛ ኤ ክፍል ተማሪ የነበርኩ ነኝ። በስራ ዘመኔ የተለያዩ መድረኮች ላይ ቀርቤ የተለያዩ ፕሬዘንቴሽኖችን አቅርቤያለሁ። አዲስ አበባ ያለሁኝ ከኢትዮጵያ ሁለተኛ ደረጃ ትምህርት ቤቶች የተውጣጡ መምህራን ትምህርት ሚኒስቴር በተዘጋጀው የ6 ወር ስልጠና ለ1 ወር ለማስተማርም ለማሰልጠንም እድል አግኝቼ ነበር። ነገር ግን የዛሬው በጣም ይለያል። ዛሬ በመወዳቸው እና በማከብራቸው የቀድሞ የእውቀት አባቶች ፊት ቀርቤ ይህን ፕሬዘንቴሽን ለማቅረብ እድል በማግኘቴ እጅግ ከፍ ያለ ደስታ ክብርና ሞገስ ይሰማኛል። ይህን ፕሬዘንቴሽን በአካል ቀርቤ ለማቅረብ ነበረ ሐሳቤ። ነገር ግን በስራ ምክንያት መምጣት ስላልቻልኩኝ በቪዲዮ ለማቅረብ ተገድጃለሁ ማለት ነው። በመቀጠልም ዛሬ ለማቅረብ ወደ አዘጋጀሁት ፕሬዘንቴሽን እገባለሁ። የዛሬው ፕሬዘንቴሽን የሚያጠነጥነው በአንድ መርከብ ታሪክ ዙሪያ ይሆናል። ልክ የዛሬ 37 ዓመት በሐረር ከተማ ለ4 ዓመት ጉዞ የተዘጋጀች አንድ መርከብ ነበረች። ይህች መርከብ የተሰራችው በ1941 ዓ.ም ሲሆን ከሐረር ከተማና ዙሪያዋ የመጡትን ተማሪዎች ለ4 ዓመትና ከዛ በላይ ዓመታት ያለ ልዩነት አሳፍራ ተሳፋሪዎችን ዕውቀት እየመገበች በትዕግስት የምትጓዝ መርከብ ነበረች። እቺ መርከብ የምስራቁ ፈርጥ ነበረች። የመርከቧ ስም ሐረር መድኃኔዓለም አጠቃላይ ሁለተኛ ደረጃ ትምህርት ቤት ትባላለች። የዚህችን መርከብ ወግ ከ1980 ዓመተ ምህረት እስከ 1981 ዓመተ ምህረት ያለውን ታሪክ እንደሚከተለው አወጋቸዋለሁ። በዚህ ታሪክ ውስጥ መርከቧን ለመሳፈር ያስፈልጉ የነበሩ ቅድመ ሁኔታዎችን፣ የመርከቧን ካፒቴንና ረዳት ካፒቴን፣ የመርከቧ አስተናጋጅ ወይንም ክሪው፣ የመርከቧ ተሳፋሪዎች የሚለብሱትን ልብስ፣ የሚመገቡትን ሜኑ እንዲሁም መርከቧ ላይ የተከሰቱ ዋና ዋና ክስተቶችን እንደሚከተለው አወጋቸዋለሁ። መቼም ሐረር ከተማ ተወልዶ ያደገ 8ኛ ክፍል ፈተና የወሰደ ይህችን ካርድና የኡስማኤል ኡመር ኢሳን ስምና ፊርማ የማያውቅ የለም። ማለቴ ሚኒስትሪ ካርድ የ8ኛ ክፍል ማለቴ ነው። መርከቧን ለመሳፈር ከሚያስፈልጉ ቅድመ ሁኔታዎች አንዱ ይህችን ሰርቲፊኬት መያዝና 50 እና ከ50 በላይ ውጤት ማስመዝገብ ነበረ። ይህችን ሰርቲፊኬት ይዘው መርከቧን ለመሳፈር ከየአቅጣጫው የመጡ ተማሪዎች ወይንም ተሳፋሪዎች የመጡባቸው ትምህርት ቤቶች በጊዜው ማለት ነው 1980 ላይ ሰንጋበር ትምህርት ቤት፣ ኤስኦኤስ፣ አባድር ትምህርት ቤት፣ ራስ መኮንን ትምህርት ቤት፣ ቤተል፣ አርበኞች፣ ሐረር እስላም ትምህርት ቤት ወይንም ገይ መድረሳ ወዘተ ትምህርት ቤቶች ነበሩ ይህችን መርከብ ለመሳፈር ከየአቅጣጫው የመጡት። ከነዚህ ተሳፋሪዎች አንዱ እኔ ነበርኩኝ። መርከቧ ላይ ለመሳፈር መመዝገብ፣ ክትባት መውሰድ የግድ ነበር በጊዜው። ለመመዝገብ እዚህ የዳይሬክተሩ ቢሮ ጀርባ በሚገኘው መዝገብ ቤት አጠገብ ነበረ ምዝገባው የሚካሄደው። እዚህ ጋር ማለት ነው። እዚህ ጋር ማለት ነው ምዝገባ የሚካሄድ የነበረው። ክትባቱም የሚሰጠው እዚህ ጋር ነበር።
እና እንደዚህ በጊዜው ተሰብስበን መርከቧን ለመሳፈር ለመመዝገብ እንጠብቅ ነበር ማለት ነው። መዝጋቢዎቹ ከዚህ ከሚታዩት አንዱ ጋሽ ሽለሺ የእንግሊዝኛ አስተማሪ ማለት ነው። ቀጥሎም አየለ ወዳጆ የአማርኛ አስተማሪ እንዲሁም ሌሎች እና ይሄ ደግሞ ቫክሲኔሽን በጊዜው ስንወስድ የሚያሳይ ነው ማለት ነው። ከተመዘገብንም በኋላ በጊዜው 25 ብር እንከፍል ነበር። ለ25 ብሩ ሰርቲፊኬት ይሰጠን ነበር እቺን መርከብ ለመሳፈር ማለት ነው። በዚህች መርከብ በጊዜው የተሳፈሩት 3205 ተሳፋሪዎች ነበሩ። ከነዚህ ውስጥ 2348ቱ በቀን ሲሆኑ ቀሪዎቹ 857ቱ በማታ ነበር ማለት ነው። ከዚህ ውስጥ 1023ቱ የዘጠነኛ ክፍል ተሳፋሪዎች ነበርን ማለት ነው። በመርከቧ ውስጥ የነበረው ክሪው በአጠቃላይ 95 ነበረ። 72ቱ አስተናጋጆች ማለትም አስተማሪዎች፣ 23ቱ ደግሞ የአስተዳደር ሰራተኞች ነበሩ እና በአጠቃላይ የአስተዳደርና አስተናጋጆቹ ማለትም አስተማሪዎች 95 ነበሩ ማለት ነው። እና ዘጠነኛ ክፍል የነበረው እቺ መርከብ ላይ የተሳፈረው 1023 ነበረ። እነዚህ 1023 ተማሪዎች በ20 ክፍሎች የተደለደልን ሲሆን ከ9ኛ ኤ እስከ 9ኛ ቲ ነበር የተደለደል ነው። ከአንድ ዓመት በኋላ ማለትም በ1981 ወደ 825 ዝቅ ያልን ሲሆን በ15 ክፍሎች ተደልድለን ነበር። ይሄም ከ10ኛ ኤ እስከ 10ኛ ኦ ማለት ነው። ይህን ምዝገባ ካካሄድን በኋላ ምድባችንን የትኛው ክፍል እንደተመደብን ማወቅ ነበረብን። እዚህ ጋር ጋሽ ታዬ ነው የሚታየው። ተማሪዎች እዚህ ግድግዳ ላይ የተመደቡበትን ክፍል እያዩ የሚያሳይ ነው ማለት ነው። እዚህኛው ቢሮ ደግሞ የጋሽ አደም ቢሮ ነበረች። የኢሰፓ መሰረታዊ ጽህፈት ቤት ነበረች። እና ምዝገባ ከጨረስን በኋላ ደብተራችንን ማዘጋጀት ነበረብን። እችን መርከብ ለመሳፈር በጊዜው ይሸጥ የነበረው ደብተር ይሄ ነበረ። ይሄን አዘጋጅተን ነበረ። ይሄን ተዘጋጅተን ደብተራችንን ካዘጋጀን በኋላ በትምህርት ቤቱ ያሉ መምህራን ነጭ ጋውን ለብሰው እንደዚህ ነበር ሲቀበሉን የነበረው። ጋሽ እንዳለም አስመላሽ፣ ጋሽ መሐመድ፣ ሼክ ኑር ናቸው ማለት ነው። እነዚህ በጊዜው ተቀበሉን በከፊሉ ማለት ነው። እና ምድባችንን ካወቅን በኋላ ወደ ክፍሎቹ ከ9 ኤ እስከ 9 ኦ ነበር የተመደብነው። ያው ከምደባ በኋላ በዚች ደረጃ ወርደን እነዚህ ክፍሎች ላይ ተበተን ማለት ነው። እና እነዚህ ክፍሎች ያው መርከቡ ላይ ካሉት ክፍሎች ከ9ኛ ኤ እስከ 9ኛ ቲ ያለውን ክፍሎች የሚወክሉ ናቸው። እነዚህ ከ9 ኦ እስከ አር ያለው የግንቡ ክፍሎች ናቸው እነዚህ። እና መርከቧ ላይ እነዚህ ክፍሎች ነበሩ። በአጠቃላይ 9ኛ ክፍል ከ9 ኤ እስከ 9 ቲ ነበር። ጠዋት 2 ክፍል፣ ከሰዓት ጠዋት 18 ክፍል፣ ከሰዓት ደግሞ 2 ክፍል ነበር። በአጠቃላይ 20 ክፍሎች ነበሩ ማለት ነው። ምደባችንን ካወቅን በኋላ ታይም ቴብል ማወቅ ነበረብን። ታይም ቴብል ለሚለጠፈው የመረብ ኳስ ሜዳው አጠገብ የነበረችው ቦርድ ነች። እዛ ላይ ነበረ ለእያንዳንዱ ክፍል ታይም ቴብሉ የሚለጠፍ የነበረው ማለት ነው። እና ታይም ቴብሉን ማወቅ ነበረበት መርከቡ ተሳፋሪ በአጠቃላይ ማለት ነው። እና ታይም ቴብሉ በጊዜው ክላስ ታይም ቴብል እንደዚህ ነበር የሚመስለው። ከሰኞ እስከ አርብ ያለውን በ14 ትምህርቶች ተደልድሎ በዚህ መልኩ ነበረ የተለጠፈው የነበረው ማለት ነው። መርከቧ ላይ ከተሳፈርን በኋላ የምንማርባቸው ወይንም የምንመገብባቸው የመጽሐፎች ወይንም ሜኑዎች እነዚህን ይመስሉ ነበር።
ይሄ የ9ኛ ክፍል ሂሳብ መጽሐፍ ነው። ይሄኛው የ10ኛ ክፍል ሂሳብ መጽሐፍ ነው። ይሄኛው ደግሞ የ10ኛ ክፍል እንግሊዝኛ መጽሐፍ ነው። ይሄ ደግሞ 10ኛ ክፍል ሂስትሪ መጽሐፍ ነው። እነዚህን ለሳምፕል ለናሙና ያቀረብኳቸው ማለት ነው። ይሄ ደግሞ 10ኛ ክፍል ባዮሎጂ መጽሐፍ ነው። ከዛ መርከቧ ላይ ስንሳፈር ሁሉም ተማሪ ዩኒፎርም የግድ መልበስ ነበረበት። ሴቶቹ ነጭ ሸሚዝ ከላይ ከስር አረንጓዴ ጉርድ፣ ወንዶች ደግሞ ሰማያዊ ጃኬት ከላይ ከስር ሰማያዊ ሱሪ፣ ነጭ ሸሚዝ መልበስ ነበረብን ማለት ነው። እና መርከቧም በተሳፋሪዎቹ ወይንም በተማሪዎቹ አረንጓዴ፣ ነጭ እና ሰማያዊ ልብስ፣ በአስተናጋጆቹ ማለትም በመምህራኖቹ ነጭ ጋውን አሸብርቃ ጉዞዋን በ1981 ጀምራለች ማለት ነው። እና ይሄም ዩኒፎርማችን ነው የሚያሳየው። ይሄ የሴቶቹ ነው፣ ይሄ ደግሞ የወንዶቹ ነው። እና ትምህርት ቤቱ እንኳን ደህና መጣችሁ ብሎ በ1980 ዓመተ ምህረት ወደ መርከቧ ሊሳፈሩ የመጡትን ተማሪዎች ወይንም ተሳፋሪዎች በዚህ መልኩ ነበር የተቀበለው ማለት ነው። ከዛ ዩኒፎርማችንን አዘጋጅተን ደብተራችንን አዘጋጅተን መርከቧ ላይ ከተሳፈርን በኋላ ትምህርት ተጀመረ ማለት ነው። ደውል ተደወለ ማለት ነው። ደውል ከተደወለ በኋላ በጊዜው ታችኛው ግቢ ባለው ቦታ ይዘመር የነበረው መዝሙር ይሄ ነበረ። ሰልፍ እናድርግ የነበረው በዚህ መልኩ እዚህ ጋር ዳይሬክተሩ፣ ርዕሰ መምህሩ ወይም ካፒቴኑ እና ረዳት ካፒቴኑ እዚህ ጋር አስተማሪዎችና ተማሪዎች ከስር ሆነው ልክ ከጠዋቱ 2 ሰዓት ኢትዮጵያ ቀደሚ በህብረተሰባዊነት አብቢ ለምልሚ ቃል ኪዳን ገብተዋል ጀግኖች ልጆች እያልን እንዘምር ነበርና እዚህ ጠዋት ጋሽ ብርሃኑ ክፈተው እና ጋሽ ንጋቱ እዚህ ቆመው እንዲሁም ጋሽ አበራ ደመቀ እዚህ ቆመው አስተማሪዎች እዚህ ሆነው እንዘምርና ወደ የመርከቡ ላይ ወደ ተመደበልን ክፍሎች እንገባ ነበር ማለት ነው። እና ክፍል ከገባን በኋላ በዚህ መልኩ አስተማሪዎቹ ማስተማር ጀምረው ነበር ማለት ነው። እና ይሄ እዚህ መርከብ ላይ ከተሳፈርን በኋላ ሪሴት ነው የተደረግነው። ሁላችንም ፎርማትድ ነው የተደረግነው። ታች ኤሌመንተሪ የተማርነውን ትምህርት ትተን ሁሉም ነገር ዋት ኢዝ ፊዚክስ ብለን ነው የጀመርነው። ዋት ኢዝ ኬሚስትሪ ብለን ነው የጀመርነው። ዋት ኢዝ ባዮሎጂ ብለን ነው የጀመርነው። ዋት ኢዝ ሴንቴንስ ብለን ነው እንግሊዝኛ የጀመርነው። አማርኛ አረፍተ ነገር ማለት ነው፣ ቋንቋ ማለት ነው ብለን ነው የጀመርነው። ዋት ኢዝ ቡክ ኪፒንግ ብለን ነው። ዋት ኢዝ ሆም ኢኮኖሚክስ ብለን እና ሁሉም ነገር ሪሴት ሆኖ ፎርማትድ ሆነን ከዜሮ ነው የጀመርነው እቺ መርከብ ላይ ጉዞአችንን ልክ የዛሬ 37 ዓመት 1980 በኢትዮጵያ አቆጣጠር ማለት ነው። ክላስ ከጀመርን በኋላ ደብተሮቻችን ይሄን ይመስሉ ነበር። ለምሳሌ ይሄ ደብተር የኔ ደብተር ነው። 10ኛ ኤ ይላል። ተራ ቁጥር 4 ማትስ አልጀብራ ፓርት ይላል። አብዱል ሐኪም አቡበከር ይላል። 1981 ኢትዮጵያን ካሌንደር ይላል። ይሄኛው ደግሞ የጓደኛዬ የፈቲ አብዱል ጀዋድ ደብተር ነው። 1981 መድኃኒዓለም ይላል። እንግሊዝኛ ደብተር ነው። ክላስ 10G ሮል ነምበር አልጻፈውም። ሮል ነምበሩን ይሄን ይመስል ነበር ደብተሩ። የ10ኛ ክፍል እንግሊዝኛ ደብተር እና ይሄ የእንግሊዝኛ ደብተር የሚስስ ናየር ተማሪ ነበር እሱ። እቺ ፊርማ የሚስስ ናየር ፊርማ ነች ማለት ነው። እና እዚህ ላይ የተጻፉት ጽሁፎች በጣም ኤግዛምፕሎቹ የሚያስቁ ናቸው። እና አንደኛው 5ኛውን ላምባት። ኤክስፔንሲቭ ዎችስ ዱ ኖት ኔሰሰርሊ ባይ ኪፕ ቱጌዘር። ኦኬ ይቅርታ ይሄ አይነበብም።
ይሄኛው የኛው ባች ተማሪ ፈቲያ ዘከሪያ ደብተር ነው። የሆም ኢኮኖሚክስ የ10ኛ ክፍል ደብተር ነው። ይሄኛውም እንደዛው የሆም ኢኮኖሚክስ የ10ኛ ክፍል ደብተር ነው እና እዚህ ላይ የምግብ እንዴት ስቶር እንደሚሆን እንዳይበላሽ የሚያስረዳ ፓርት ነው። ይሄኛው ደግሞ ስለ ሚነራል፣ ስለ ፋትስ ኤንድ ኦይል፣ ስለ ቫይታሚንስ የሚያወራ ነው ማለት ነው እና የ10ኛ ክፍል የሆም ኢኮኖሚክስ ደብተር ነበር እና መርከቧ ላይ ከጻፍናቸው፣ ከተማርናቸው፣ ከተመገብናቸው እውቀቶች አንደኛው ይሄ ነበር ማለት ነው። መርከቧ ላይ ከተሳፈርን በኋላ ለእያንዳንዳችን መታወቂያ ወይንም አይዲ ተሰጥቶን ነበረ። በአስተዳዳሪው በጋሽ ዘውዱ ፊርማ እና ይሄ መታወቂያ ፈተና ጊዜ የግድ ይሄን መታወቂያ ይዘን ነበረ መገኘት የነበረብን ማለት ነው እና መርከቧ ላይ ከተሰጡን አንደኛው ዶክመንቶች ውስጥ ይሄ መታወቂያ ወይንም ስቱደንት አይዲ አንዱ ነበር ማለት ነው። ሌላው በጊዜው የነበሩ ካፒቴኖች እና ረዳት ካፒቴኖች ወይንም ርዕሰ መምህሮች እና ረዳቶች እንዲሁም ረዳት ሰፖርቲንግ ስታፍ ማን ነበሩ መርከቧ ላይ የነበሩት? እና መርከቧን ይዘውሩ የነበሩት ካፒቴን እና ረዳት ካፒቴኑ ጋሽ ብርሃኑ ክፈተው ካፒቴን፣ ጋሽ ንጋቱ ዘለቀ ረዳት ካፒቴን ነበሩ ማለት ነው። መርከቧን የሚዘውሯት እነሱ ነበሩ። ሁለቱ መርከቧን ወደ ትክክለኛ አቅጣጫ እንድትሄድ፣ መንገድ እንዳትስት፣ ወጀብ እንዳይመታት፣ እንዳትሰምጥ በአግባቡ ይዘውሯት ነበር እቺ መርከብ። በኋላም 11ኛ ክፍል ስንገባ ጋሽ ረታ ነገረኸይ ዋና ካፒቴን ሆኖ እንዲሁም ካሳሁን ረዳት ካፒቴን ሆኖ እቺ መርከብ ተቀላቅሏል። ጋሽ አበራ ደመቀም በ1980 እንደገባን መርከቧ ላይ ከነበሩት አንዱ ረዳት ካፒቴኖች አንዱ ነበሩ ማለት ነው። ዋናው ካፒቴን ወይንም ርዕሰ መምህር ጋሽ ብርሃኑ ክፈተው ናቸው። በትምህርት ቤቱ ታሪክ 15 ዳይሬክተሮች አሉ። ከ15ቱ ዳይሬክተሮች 13ኛው ዳይሬክተር ወይንም ካፒቴን ብርሃኑ ክፈተው ነበር። ይሄ ከ40ኛው ዓመት መጽሔት ላይ የተወሰደ ነው። ከ50ኛው ዓመት መጽሔት ላይ የተወሰደው ላይ ደግሞ እስከ ዶክተር ሲሳይ ሙሉነህ ድረስ ይታያል። ዶክተር ሙሉነህ ሲሳይ በእኛ ጊዜ አልነበረም። በእኛ ጊዜ ጋሽ ብርሃኑ ክፈተውና አቶ ረታ ነገረኸይ ነበሩ ማለት ነው እና መርከቧን እቺን የምናወጋትን መርከብ ለ2 ዓመት እና ከዛ በላይ በእኛ ጊዜ ማለት ነው ከዘወራት ውስጥ ጋሽ ብርሃኑ ክፈተው ነው። ብርሃኑ ክፈተው ምርጥ ካፒቴን፣ ምርጥ ርዕሰ መምህራችን ነበሩ። በነበራቸው የማስተዳደር የመምራት ብቃት በጣም የምናደንቃቸው ኩሩና አስተዋይ የመልካም ተግባር ተምሳሌት የነበሩ ርዕሰ መምህር ነበሩ። እጅግ በሳልና አስተዋይ ግርማ ሞገስ የነበራቸው ርዕሰ መምህር ነበሩ ማለት ነው ጋሽ ብርሃኑ። ማለትም ጋሽ ብርሃኑ አለባበሱ፣ አነጋገሩ ሁሉ በጣም የሚስበን፣ አስተማሪዎችም የሚያከብሩት፣ ተማሪም የሚያከብረው ነበረ እና ለተማሪዎችም ሞራል የሚሰጥና በተስፋ የሚሞላ ተማሪዎችን ቅዳሜ እየጠራ ወደ ትምህርት ቤቱ እየጠራ ከእያንዳንዱ ተማሪ 12ኛ ክፍል ተማሪዎችን ማለት ነው ጠርቶ ከእያንዳንዱ ተማሪ የኤስኤልሲ ውጤት ከእያንዳንዱ ተማሪ ምን ያህል ስንት እንደሚጠብቅ እየተናገረ የሚያነቃቃ ርዕሰ መምህር ወይንም ካፒቴን ነበር እና በጊዜው ቅጽል ስሙ ሬገን ተብሎ ነበር የሚጠራው። ይህም የጋሽ ብርሃኑ እና ጋሽ አደም ናቸው። ጋሽ ንጋቱ መርከቧን ለ4 እና
በእኛ ጊዜ ለ4 ዓመት እና ከዛም በላይ ለብዙ ዓመታት ዘውረውታል እቺ መርከብ። ጋሽ ንጋቱ ዘለቀ እጅግ በጣም አዛኝ፣ ሩህሩህ፣ መካሪ አባትና አስተዋይ አባትና ጓደኛ ነበሩ ማለት ነው። ማንም ቢያጠፋ የማይቆጡ፣ የማይናደዱ፣ የቸኮለን የሚያረጋጉ፣ ያጠፋን አስተምሮ የሚመልሱ፣ ሁሉን ችለው ቀና መንገድ የሚመሩ አባታችን ነበሩ። ለእኔ ደግሞ በግሌ ጓደኛዬም ነበሩ በዛው ትምህርት ቤት። ይህም ጋሽ ንጋቱ ንግግር ሲያደርጉ ነው 40ኛው ዓመት ላይ ጋሽ ንጋቱና ጋሽ ብርሃኑ እና ጋሽ አደም ስብሰባ ላይ ሆነው ነው። ይሄም ጋሽ ንጋቱና ጋሽ ረታ ወላጆች ቀን ላይ ሰርቲፊኬት ሲሰጡ ነው። ጋሽ ንጋቱ ናቸው። እና ከጋሽ ንጋቱ ጋር በተገናኘ እኔ የግሌ ገጠመኝ አለኝ። ያ ገጠመኝ ደግሞ ምንድነው? በዘመኑ በየወቅቱ ከትምህርት ሚኒስቴር ባለሙያዎች እየመጡ ይገመግሙ ነበር። እዚህ ላይ እንደምታዩት ጋሽ መርሻ ከትምህርት ሚኒስቴር በመጡ ባለሙያዎች እየተገመገመ ነው። ጋሽ መርሻ ምን እያሰበ እንደሆነ አላቅም። እሱን ያው እዚሁ ስላለ እንጠይቀዋለን። እና በጊዜው ግምገማ ነበር። ከትምህርት ሚኒስቴር መጥተው የሚገመግሙ እያንዳንዱን አስተማሪዎች እየዞሩ ይገመግማሉ። ያው እዚህ ማስታወሻ እየያዙ ነው ማለት ነው። እና ከዕለታት አንድ ቀን በጋሽ ደበበና በጋሽ ንጋቱ እየተመሩ የትምህርት ሚኒስቴር ገምጋሚዎች ሳምሶናይታቸውን ሸክፈው ይመጣሉ። እንደምታዩት ጋሽ ደበበ ነው። እነዚህ የትምህርት ሚኒስቴር ገምጋሚዎች ናቸው። ከዛም 9ኛ ኤ ማለት እዚች ክፍል እዚህ መስኮት ላይ ሲደርሱም ድምጽ ይሰማሉ። ጋሽ ደበበ በቁመቱም ረጅም ነበረ እና በዚህ ክፍል 9ኤ ተረኛ አስተማሪው እንደቀረ ያውቅ ነበር እና አስተማሪ እንደሌለ ያውቃል። ያው በጊዜው አስተማሪ ከሌለ ወደ ሜዳ ሄደን ነበር የምንጫወተው። እና ድምጽ ሲሰማ ወደ መስኮቱ ጠጋ ብሎ አጮልቆ ያያል። የክፍሉ ተማሪ ጸጥ ብሎ እያዳመጠ ነበር። ከዛም ጋሽ ንጋቱ እና ጋሽ ደበበ እንግዶቹን ይዘው ወደ ክፍሉ ይገባሉ። እኔ እያስተማርኩ ነበር። ልክ ሲገቡ ደንግጬ ወደ መቀመጫ ቦታዬ እመለሳለሁ። ከዛም ጋሽ ንጋቱ ተነስና ቀጥል ይሉኛል። እኔም እንደተባልኩት ወደ ብላክቦርዱ በመሄድ ማስተማሪያን እቀጥላለሁ። እነሱም ቁጭ ብለው ግምገማቸውን አስተማሪ እንደሚገመገሙት ማለቴ ነው ከጨረሱ በኋላ በርታ ብለውኝ ከክፍሉ ይወጣሉ። ይህን ታሪክ እኔ ክፍል የነበሩ ልጆች ያስታውሱታል። ያው አስተማሪ በሌለ ጊዜ እኛ ክፍል ረብሻ አልነበረም። ተማሪዎች ቁጭ ብለው እንደ አስተማሪ እኔም ያለኝን አካፍል ነበር በጊዜው እና እኛ ክፍል ምንም ረብሻ አልነበረም። እና እነሱ ከሄዱ በኋላ ከአመት በኋላ አመቱ ሲያልቅ ጋሽ ንጋቱ ሽልማት ይሸልሙኛል በወላጆች ቀን ማለት ነው። አጋጣሚ የ40ኛው ዓመት ሲከበር ብዙ 3 ሽልማቶች ነበሩ ያገኘሁት። ከ3ቱ ሽልማት አንደኛው ይሄ ነው እና ከሸለሙኝ አንዱ እቺን ሰርቲፊኬት ነው። እቺ ሰርቲፊኬት ደግሞ በጊዜ ብዛት ቀለሟ ለቆ ስሜ ጠፍታለች። ግን በጋሽ ንጋቱ ምክንያት በዛች ቀን ባጋጠመኝ ገጠመኝ ጋሽ ንጋቱ የሸለሙኝ ሽልማት ነች ማለት ነው። ሰርቲፊኬት እና ሌላም ሽልማት ነበረው እና ጋሽ ንጋቱ ጋር በጣም ቅርበትም ነበረን። በጣም የምናከብራቸው ረዳት ካፒቴን ወይንም ርዕሰ መምህር ነበር። ከጋሽ ንጋቱ በተጨማሪ በጊዜው መርከቧን በምክትል ርዕሰ መምህርነት ሲዘውሩ ከነበሩት አንዱ መምህር አበራ ደመቀ ነው። ይሄው አበራ ደመቀ እዚህ ጋር ይታያል ማለት ነው። 1982 ዓመተ ምህረት ላይ ሁለተኛ ሴሚስተር የተተካው የጋሽ ብርሃኑ ክፈተውን የተካው ዋና ካፕቴን ወይንም ርዕሰ መምህር ረታ ነገረሃይ
ነው እዚህ ጋር። ምክትሉም ካሳሁን ነበር። ካሳሁን ያው እዚህ ላይ ይታያል ማለት ነው። በጊዜው የነበሩ የአስተዳደር ሰራተኞች እና አስተዳደሩ ጋሽ ዘውዱ አስፋው አስተዳደር ነበሩ። ጋሽ ርድዋን መሐመድ ዚያድ ጋይዳንስ ኤንድ ካውንስሊንግ፣ ሽመልስ አሰፋ ጸሐፊ፣ ምስጥረ ፕሪንቲንግ ላይ ማባዣ ክፍል ነበሩ ማለት ነው። እነዚህ የአስተዳደር ሰራተኞች ናቸው። ጋሽ ዘውዱ ማለት እኚህ ናቸው። ጋሽ ርድዋን መሐመድ ዚያድ ጋይዳንስ ኤንድ ካውንስሊንግ የአስተዳደር ሰራተኞች ከጋሽ ታዬ እና ገብረ ኪዳን ባራኪ፣ ፎቶ ተስፋዬ አስመላሽ ቡክኪፒንግ አስተማሪ፣ ሽመልስ አሰፋ ጸሐፊ፣ ጋሽ ዘውዱ እና ሌሎችም ማለት ነው የአስተዳደር ሰራተኞች። በጊዜው መርከቧን በዩኒት ሊደርነት ሲመሩ የነበሩት ጋሽ ደበበ ጥላሁን የጂኦግራፊ አስተማሪ እና እንዳለማው የቡክኪፒንግ አስተማሪ፣ ሰለሞን ከበደ 10ኛ ክፍል ስንገባ በ81 ላይ ዩኒት ሊደር ነበሩ ማለት ነው። ጋሽ እንዳለማው እና ጋሽ ደበበ ዩኒት ሊደሮቹ ማለት ነው። በጊዜው መርከቧ ላይ የነበሩ ተሳፋሪዎችን ወይንም ተማሪዎችን ያስተናግዱ የነበሩ ያስተምሩ የነበሩ አስተማሪዎች ብዛት እኛ 9ኛ ክፍል ሆነን 28 አስተማሪዎች ናቸው ያስተማሩን። 10ኛ ክፍል ስንገባ 24 አስተማሪዎች ወይንም አስተናጋጆች ነበሩ መርከቧ ላይ። 9ኛ ክፍል ላይ 28 ነበሩ። 9ኛ ክፍል ላይ አስተናጋጅ የነበሩ ወይንም አስተማሪ የነበሩ መምህራን የአማርኛ 2 አስተማሪ ነበር፣ ጋሽ መኩሪያ ወልደ ጊዮርጊስ እና ጋሽ ይልማ አሰፋ። እንግሊዝኛ አለማየሁ ገለቴና አስቴር ጌታሁን ሀብቴ ጥላሁን። ሂሳብ ጋሽ ይመር መሀል ሸዋ አብርሃም ጌራ ወርቅ እና የኋላ እሸት ዘወልደ። ፊዚክስ አየለ ታየና ሰይድ አብዱል መጂድ። ኬሚስትሪ አዩብና ሀረገወይን። ባዮሎጂ የወርቅ ውሃና ዘውዱ ተፈራ ወርቅ። ጂኦግራፊ ጋሽ ደበበ። ፖለቲካል ኤዱኬሽን ውድነህ አልማዝ። ሂስትሪ ነቃ ህይወት ፀሐዬ። ፕሮዳክቲቭ ቴክኖሎጂ ጌታቸው ከበደ፣ ሉሉ አስፋው፣ መለሰ በርሄ። ቡክኪፒንግ ሸጋው ሞላና አስመላሽ። ሆም ኢኮኖሚክስ እና የት ክፍሌ። ፊዚካል ኤዱኬሽን ጌታቸው ድማሞ። እርሻ ፈርስት ሚኒስቴር ፍስሐ ብርቆ፣ ሁለተኛ ሚኒስቴር ገብረ ኪዳን ባራኪ ነበሩ። እነዚህ መርከቧ ላይ ሲያስተናግዱ ሲያስተምሩ እውቀት ሲመግቡ የነበሩ መምህራኖች ወይንም አስተናጋጆቹ ነበሩ ማለት ነው። 9ኛ ክፍል 10ኛ ክፍል ስንገባ የነበሩት መርከቧ ላይ ያስተናግዱ የነበሩት ወይንም እውቀት ሲመግቡ የነበሩት አማርኛ አየለ ወዳጆ፣ ማሞ አስፋው፣ እንግሊዝኛ ሀብቴ ጥላሁን፣ ወሂበ ክፍሌ፣ ሚስስ ናየር፣ ማቴማቲክስ ሙሉጌታ ዳኜ፣ መሀል ሸዋ ኪሮስ ተስፋዬ፣ ፀሐይ ኮሬ፣ ፊዚክስ መሐመድ አህመድ እና ሰይድ አብዱል መጂድ፣ ኬሚስትሪ ሀረገወይን እና ሳዳ አብደላ፣ ባዮሎጂ የወርቅ ውሃ ድንቁና በለጠ አለማየሁ፣ ጂኦግራፊ ሰለሞን ከበደ፣ ፖለቲካል ሳይንስ ሳሙኤል ታፈሰ፣ ሂስትሪ ነቃ ህይወት ተስፋዬ፣ ፕሮዳክቲቭ ቴክኖሎጂ መለሰ በርሄና ታመነ ቶሬ። ቡክኪፒንግ መሐመድ ሼክ ኑር። ሆም ኢኮኖሚክስ እና የት ክፍሌ። ፊዚካል ኤዱኬሽን ወይም ስፖርት ታምራት ታደሰ። እርሻ ወይም አግሪካልቸር ገብረ ኪዳን ባራኪ። እነዚህ 1981 ላይ የ10ኛ ክፍል ስንገባ መርከቧ ላይ ሲያስተናግዱን እውቀት ሲመግቡን የነበሩ መምህራኖቻችን ወይንም አስተናጋጆቻችን ነበሩ ማለት ነው። የሆም ሩም ቲቸርስ ወይንም ክፍል ኃላፊዎች የነበሩት በመርከቧ ላይ ከተመደቡት 20 ክፍል ለእያንዳንዱ ክፍል ከ9ኛ ኤ እስከ ቲ ኃላፊ ነበረው። ሆም ሩም ቲቸርስ 9ኛ ኤ ጋሽ መኩሪያ ነበሩ፣ የኔ ክፍል ኃላፊ ነበሩ። ይመር ሰይድ
የዘጠነኛ ቢ ጋሽ አለማየሁ፣ ዘጠነኛ ሲ ገብረ ኪዳን፣ ዘጠነኛ ዲ አዩብ፣ ዘጠነኛ ኤ አየለ፣ ዘጠነኛ ኤፍ አስቴር፣ ዘጠነኛ ጂ ጌታቸው ከበደ፣ ዘጠነኛ ኤች ነቃ ህይወት፣ ዘጠነኛ አይ መሀል ሸዋ፣ ዘጠነኛ ጄ ሉሉ፣ ዘጠነኛ ኬ ጌታቸው ደማሙ፣ ዘጠነኛ ኤል። የአስረኛ ክፍልም እንደዛው ሰለሞን ከበደ የኔ ክፍል ኃላፊ ነበር። አስረኛ ኤ ታምራት፣ ሁሉም ከኤ እስከ ኦ ያሉት በዚህ መልኩ ቀርበዋል ማለት ነው። በ1980 ላይ መርከቧ ላይ ያስተናግዱ የነበሩት እነዚህ ናቸው እና አዳራሽ ውስጥም በትልቁ ሰርተን አዘጋጅተን ለጥፈነዋል። እዛ ላይ ማን ማን እንደሆነ ማየት ትችላላችሁ። ግን ከዛሬ ተሸላሚ አስተማሪዎች ውስጥ ጋሽ አዩብ ይታየኛል እዚህ ጋር፣ ቲየሰናይት፣ ጋሽ መለሰ ይታየኛል፣ ኪሮስ እዚህ ጋር ይታየኛል። ሌሎችንም እዛ ያለውን ፖስተር ማየት ትችላላችሁ። እዚህ ጋር ነቃ ህይወት፣ ጋሽ ማሞ፣ አብርሃም ጌራ ወርቅ፣ መሐመድ ሰይድ 10ኛ ክፍል ፊዚክ፣ ጋሽ ታምራት ሰይድ ማነው ይመር ሰይድ፣ ሰይድ አብዱል መጂድ፣ እዚህ ጋር ደግሞ የወርቅ ውሃ ጋሽ አየለ፣ መሐመድ ማነው ጋሽ ዳዊት፣ መሐመድ ሼክ ኑር፣ ጋሽ ንጋቱ፣ ብርሃኑ ክፈተው፣ ጋሽ አደም ጥበቃችን ያው እዚህ ጋር ይታያል፣ ጋሽ ደበበ እና እዛ በትልቁ ዲስፕሌይ ሆኗል። እዛ ላይ ማየት ይቻላል ማለት ነው። ከቀደሙ ሰፋ ባለ ነው ይሄ። ብዙ እዛ ላይ የሌሉ መምህራኖችም የተካተቱበት ነው። እዚህ ጋር ጋሽ አበራ ደመቀ ምክትል ዳይሬክተር እሱንም ያካትታል። እዛ አዳራሽ ውስጥ ተለጥፈዋል። እዛ ላይ ማየት ይቻላል ማለት ነው። ይሄም በጊዜው መርከቧን ሲዘውሩና መርከቧ ላይ ሲያስተናግዱ የነበሩት ጥበቃውን ጨምሮ የትልቁ ህንፃ አጠገብ ላይብራሪው ባለበት የተነሳ ፎቶ ነው። ይሄ ከኛ በፊት የነበሩ መምህራን ናቸው። የተወሰኑት ጋሽ አያሌ እዚህ ጋር ይታያል፣ ደበበም ይታያል፣ እዚህ ጋር ጋሽ ስለሺም ይታያል። ትንሽ ቆየት ያለ ነው፣ ከኛ በፊት ነው ይሄ። ይሄም እንደዛው እዚህ ጋር ጋሽ ንጋቱ ይታያሉ። ሌሎችም መምህራን ቀደም ያለ ፎቶ ነው ይሄ። እዚህ ጋር ጋሽ ብርሃኑ፣ ጋሽ አደም፣ ጋሽ ደበበ እና ጋሽ እንዳለማው መምህራኖቹ ወይንም አስተናጋጆቹ መርከቧን እንዴት ማስተናገድ እንዳለባቸው ትምህርት ሲሰጥ ነው። ይሄም እንደዛው ነው። ይሄው መምህራኖቹ ስልጠናውን ሲወስዱ ጋሽ ንጋቱ፣ ጋሽ ዘውዱ፣ ሰለሞን ተስፋዬ እንግሊዝኛ አስተማሪ፣ ጋሽ ሉሉ፣ አለማየሁ ገለታ እዚህ ጋር ይታያል። ጋሽ ማሞ፣ ጋሽ ኪሮስ ይታያል እዚህ ጋር። ሌሎቹንም ማየት ትችላላችሁ። እዛው ስብሰባ ላይ አዲሱ ከተማ ማትስ አስተማሪ እዚህ ጋር ነቃ ህይወት ይታየኛል። እዚህ ጋር ጋሽ አዩብ ይታያል። ሌሎችም እዚህ ፎቶ ላይ ይኖራሉ ማለት ነው። ይሄም እንደዛው መርከቧ ላይ የሚሰጡትን መስተንግዶ እንዴት ማስተናገድ እንዳለባቸው ስልጠና ሲወስዱ ናቸው የመርከቡ አስተናጋጆች ወይንም መምህራኖቻችን ማለት ነው። ጋሽ ንጋቱ እዚህ ጋር ይታያሉ። ይሄም እንደዛው ይሄም እንደዛው ይሄም እንደዛው ይሄም እንደዛው ጋሽ መርሻ አስተያየት ሲሰጥ ነው እዚህ ስልጠናው ላይ። ይሄም እንደዛው ይሄም እንደዛው እዚህ ላይ ጋሽ መሐመድ ሼክ ኑር፣ ጋሽ መርሻ አንዱ አለም ይታያል። ስልጠናውን ሲጀምሩ ብሔራዊ ህዝብ መዝሙር ሲጀምሩ ነው። እዚህ ጋር ጋሽ መልስ ይታያል። ጋሽ ታዬ አስመላሽ በክፒንግ አስተማሪ፣ ሰለሞን ተስፋዬ እንግሊዝኛ አስተማሪ፣ እዚህ ጋር ገረመው
ሂሳብ አስተማሪ 12ኛ ክፍል ቲኤስኤንአይት ሆም ኢኮኖሚክስ አስተማሪ። ይህም ያው እዛው ስልጠናው ላይ የተነሳ ነው። ቲኤስኤንአይት እዚህ ጋር ትታያለች። ሌሎችም እንደዚሁ ጋሽ ይልማ እዚህ ጋር ይታያል። ይህም ስልጠና ሲሰጥ ነው። እዚህ ጋር ጋሽ ሳሙኤል ታፈሰ ይታያል። እዚህ ጋር ሌሎችም እንደዛው። እዚህ ጋር ጋሽ ገብረ ኪዳን ባራኪ፣ እዚህ ጋር ጋሽ በለጠ አለማየሁ፣ ጋሽ መርሻ፣ እዚህ ጋር አስመላሽ ቡክኪፒንግ አስተማሪ ጋሽ አስመላሽ፣ ጋሽ ካሳው እና በዚች መርከብ ላይ ሲያስተናግዱ እውቀት ሲመግቡ ቅድም ያሳየኋችሁ መጽሐፎች ሲያስተምሩ ሂሳቡን ሲፈልጡ ማትሱን ማነው እንግሊዝኛውን ሲፈልጡ ባዮሎጂውን ሲፈልጡ በጊዜው ፈለጣ ነበር የሚባለው ፈልጠው በትነው ሲያስተምሩ ሲያስተናግዱ ሲመግቡ የነበሩ አስተናጋጆች ወይንም ርዕሰ መምህራን አስተማሪዎች ናቸው ማለት ነው። ጋሽ ስለሺ፣ ጋሽ ይልማ በጊዜው አንድ ጓደኛዬ ካናዳ ያለ አሁን ሀረር ነው ያለው አብዱልሐኪም ኮሬ እንደነገረኝ እኔን አላስተማረኝም። ጋሽ ይልማ ጋሽ ሞክሪያ ነው ያስተማሩኝ። ክፍለ ኃላፊ የመሳቸው ነበሩና የሚያስታውሰው ጋሽ ይልማን እንዳየ የነገረኝ ነገር ቋንቋዎች ሁሉ መግባቢያ ናቸው፣ መግባቢያ ሁሉ ቋንቋ አይደለም ብሎ ሲያስተምረን ነበር ብሎ ጋሽ ይልማን አስታውሶታል። ጋሽ ሞክሪያ፣ ቲኤስኤንአይት፣ ጋሽ ታዬ ጀማነ፣ አረጋዊ ዘውዴ፣ ጋሽ አስመላሽ፣ ጋሽ ዘውዱ ባዮሎጂ፣ ሳሙኤል ታፈሰ ፖለቲካል ሳይንስ፣ ጋሽ መልስ ፊዚክስ፣ ጋሽ አንዳልማው ቡክኪፒንግ፣ ጋሽ መሐመድ ሼክ ኑር በቅጽል ስሙ ጋሽ መሐመድ ቢኬ ነው የሚሉት ተማሪዎች እና ለእያንዳንዱ አስተማሪ ቅጽል ስም አለው፣ ግን እሱን መናገር አልፈልግም። ግን ሁሉም አስተማሪ ቅጽል ስም ነበረ በጊዜው። ጋሽ መሐመድን መሐመድ ቢኬ ነበር የሚሉት። በዛ ነው የሚታወቀው። ብዙ መሐመዶች ነበሩ እዛ ትምህርት ቤት እና ጋሽ መሐመድ ቢኬ ነው የሚሉት። ጋሽ ንጋቱ ናቸው። እዚህ ጋር የሂሳብ አስተማሪዎቻችን ከ9ኛ እስከ 12ኛ ክፍል ከ9ኛ እስከ 12ኛ ክፍል የነበሩ የሂሳብ አስተማሪዎች ናቸው እና የሂሳብ አስተማሪዎችን በዚሁ አጋጣሚ ለማመስገን እወዳለሁ። ጥሩ ሰነድ አስቀምጠውልናል። ሁሉም ዲፓርትመንት እንደዚህ ቢያስቀምጥልን ብዙም አንቸገርም ነበረ። የሁሉንም ምስል የያዘ ፎቶ አስቀምጠውልናል። በመጀመሪያ ደረጃ በሀረር መድኃኔዓለም ትምህርት ቤት በዲፓርትመንት ደረጃ ሁሉንም ምስል የያዘ ፎቶ ያስቀመጠልን የሂሳብ ዲፓርትመንት ነው። እሱን ማመስገን እፈልጋለሁ። በሁለተኛ ደረጃ ፊዚክስ እና ኬሚስትሪ ነው። ሌሎቹን የተበታተኑ ናቸው እና የሂሳብ ዲፓርትመንቱን ማቴማቲክስ ዲፓርትመንቱን በጣም ላመሰግን እወዳለሁ። ጋሽ ሙሉጌታ፣ ጋሽ ዳዊት፣ ጋሽ ፀሐይ ኮሬ፣ ጋሽ መርሻ፣ ጋሽ መሀል ሸዋ፣ ጋሽ ክሮስ፣ ጋሽ እዚህ ጋር ይመር ሰይድ ነው። እዚህ ጋር ጋሽ መርሻ ነው። አዲሱ እዚህ ጋር የኋላ እሸት ትታየኛለች። በዚህ ምስልም የሂሳብ አስተማሪዎች ናቸው። ጋሽ መሀል ሸዋ፣ ጋሽ ፀሐይ ኮሬ፣ ሙሉጌታ፣ ኪሮስ፣ አዲሱ፣ ስፖርት አስተማሪ ጋሽ ተምራት፣ የኋላ እሸት ትመስለኛለች ካልተሳሳትኩኝ፣ የኋላ እሸት ዘወልደ፣ ጋሽ መርሻ፣ ጋሽ ዳዊት፣ ጋሽ ይመር ሰይድ። እነዚህ ሁለቱን አላወቅኳቸውም እና በጣም እናመሰግናቸዋለን። ይህን የመሰለ ዶክመንት አስቀምጠውልናል። ጋሽ መሀል ሸዋ፣ ይመር ሰይድ፣ ጋሽ መርሻ። እዚህም እንደዛ ጋሽ ይመር፣ መሀል ሸዋ፣ ጋሽ መርሻ። ጋሽ መርሻ በጣም ብዙ ተማሪዎች ውጪ ያሉትም አገር ቤት ያሉትም አገር ውስጥ ያሉትም ሁሉም ያንተ ስም ሲነሳ በጣም ነው የሚያስታውሱት። ሁላችሁንም በጣም ነው የሚያስታውሱት። ግን የጋሽ መርሻን ሁሉም ሂሳባችንን ያስተካከለልን
መስመር እንድንይዝ ያደረገን እያሉ ነው። ብዙ ሰዎች ያመሰግኑሃል። ምስጋናቸውን በዚሁ አጋጣሚ ላስተላልፍ እና ጋሽ መርሻ በጣም ትዝ የሚለኝ ሲያስተምር ክፍል ገብቶ ማስረዳት ከመጀመሩ በፊት ብላክቦርዱን ሁለቱም ብላክቦርድ 4 ቦታ ከፍሎ ከዛ መጀመሪያ ላይ እዛ ኋላ ቁጭ ብለህ የምትሞነጫጭረው የመሞጫጨር ሱስ ካለብህ ፍርድ ቤት በር ላይ ሄደህ ራፖርተርነት ተቀጠር ወይንም ራፖርተር መሆን ትችላለህ፣ አለበለዚያ አቁመህ አዳምጠኝ ይል ነበር። እስከዛሬም አልረሳውም እና ጋሽ መርሻ በጣም እናመሰግናለን። ጋሽ መሀልሸዋ፣ ጋሽ ይመርም ሁላችሁንም በጣም እናመሰግናለን። ሁሌም በልባችን ነው ያላችሁት። ሁላችሁም ህይወታችንን ያቀናችሁ ሀ ብለን እያንዳንዱን ነገር እንድንማር እንድናቅ ያደረጋችሁ ነው እና እዛ ትምህርት ቤት ውስጥ የተሰጡት ትምህርቶች በየክፍሉ የተሰሩ ኤክሰርሳይሶች ያ ሁሉ በቪዲዮ ቢቀዳ ኖሮ ለብዙ ሰው ማስተማሪያ ይሆን ነበር። በጊዜው ስላልተቀዳ ነው እንጂና ብዙ ሀሳቦች ብዙ ኮንሰፕቶች የተበተኑበት የተተነተኑበት ትምህርት ቤት ነው። ይሄን ያደረጉት እስካሁን ያሳየኋችሁ መርከቧን ሲያስተናግዱ መርከቧ ላይ አገልግሎት ሲሰጡ ህይወታቸውን ሙሉ ሲያበሩ ያቺ መርከብ ላይ የነበሩ አስተናጋጆች ወይንም መምህራኖች ነበሩ። ጋሽ ሙሉጌታ ደንቨር ኮሎራዶ ነው ያለ፣ አግኝቼዋለሁ። ሂሳብ አስተማሪ 10ኛ ክፍል። ይሄ ደግሞ የፊዚክስ እና የኬሚስትሪ መምህራኖች ተሰብስበው ነው። እቲ ያደረገውኝ እዚህ ጋር ህይወት ይብስተ፣ የወርቅ ውሃ፣ ጋሽ መልስ፣ ጋሽ በለጠ። እዚህ ጋር ጋሽ ካሳሁን ይታየኛል። ሌሎችም ጋሽ ደበበ፣ ጋሽ አዳም፣ ጋሽ ጥላሁን ኬሚስትሪ አስተማሪ፣ ጋሽ እንዳለማው፣ የወርቅ ውሃ አይ ቲንክ ዘውዲቱ ትመስለኛለች፣ አላስተማረችኝም፣ ግን እኛ ከመግባታችን በፊት ሆም ኢኮኖሚክስ ታስተምር ነበረ። ከተሳሳትኩኝ ያው ታስተካክሉኛላችሁ። ጋሽ አብርሃም ጌራ ወርቅ ማትስ አስተማሪ 9ኛ ክፍል፣ በኋላም ጓደኛዬ ነበረ። ፕሮዳክቲቭ ቴክኖሎጂ ጋሽ ጌታቸው ከበደ፣ ጋሽ ማሞ አስፋው አማርኛ አስተማሪ፣ አየለ ወዳጆ 11ኛ ክፍል ጂኦግራፊ 12ኛ ክፍል ጂኦግራፊ አስተማሪ ነበር፣ ስሙን ረስቻለሁ። 12ኛ ክፍል እንግሊዝኛ አስተማሪ ጋሽ ሰለሞን ተስፋይ የእንግሊዝኛ መምህር፣ አሁን ዶክተር ሆኗል። አገኘዋለሁ፣ እሱንም አዲስ አበባ ነው ያለው። 12ኛ ክፍል ሂሳብ አስተማሪ ገረመው። ህይወት ብስቴ ባዮሎጂ አስተማሪ አሁን አዲስ አበባ ነው ያለው። ጋሽ መርሻ ሲገመገም ነው አሁንም። ጋሽ አለማየሁ ወይንም አሌክስ 12ኛ ክፍል እንግሊዝኛ አስተምሮኛል። 3 አስተማሪዎች ከድሬዳዋ ሃይ ስኩል ዳይሬክተር ጋር ተጣልተው ማትስ አስተማሪ፣ ፊዚክስ እና እንግሊዝኛ ወደ ሀረር መድኃኔዓለም ትምህርት ቤት ተመድበዋል እና ጋሽ አሌክስ አሁን ያለበት ሁኔታ ይህን ይመስላል። ድሬዳዋ ነው ያለው፣ አሁንም አለ በህይወት። በጣም ምርጥ እንግሊዝኛ አስተማሪ 12ኛ ክፍል አስተምሮኛል። ጋሽ አለማየሁ በጣም አመሰግናለሁ። ሁላችንም እንወዳለን፣ እናከብራለን። ያስተማርከኝ እንግሊዝኛ እስከዛሬም አልረሳሁትም። በጣም እናመሰግናለን። በመቀጠል በዚች መርከብ ላይ የተከሰቱትን ነገሮች በ80 እና 81 ላይ የተከሰቱትን ክስተቶች አወጋቸዋለሁ። ያቺው መርከብ ላይ ነን ያለነው አሁንም እና የኛ ባች በጣም እድለኛ እና ታሪካዊ ባች ነበረ። ምክንያቱም ብዙ ተማሪዎች የገቡበት 1023 ተማሪዎች 20 ክፍል ላይ የነበረበት የትምህርት ቤቱ 40ኛ ዓመት የተከበረበት የተለያዩ የእግር ጉዞዎች የተደረጉበት የዓለማያ እግር ጉዞ፣ የድሬ ጠያራ፣ የኤረር ችግኝ ተከላ
እና ሌሎችም ክስተቶች የዩኤን ሲሙሌሽን ኮንቬንሽን የተካሄደበት ባች ነው እና በጣም እድለኛ ባች ነው። ብዙ ክስተቶች በዚህች መርከብ ላይ 80 እና 81 ላይ ተከስተዋል። ያንን አብረን ክስተቶቹን አብረን እናወጋለን ማለት ነው። ዋና ዋና ክስተቶች ቅድም እንዳልኩት የተማሪዎች ኮምፒቲሽን ነበር። 40ኛው ዓመት ተከብረዋል። ሚኒማስ ሚዲያ እና ካፍቴሪያ እና ላብ ላይ አንዳንድ የነበሩ ነገሮች አሉ። የዓለም ማያ ጉዞ አለ። በዲፓርትመንቶች የተጠኑ ጥናቶች፣ የስፖርት እና የሰላም ጉዞ በጊዜው ይካሄድ ነበረ። ያን ሁሉ ቀጥለን እናወጋለን ማለት ነው። በጊዜው ሚኒማስ ሚዲያ በጣም አክቲቭ ነበረ። ጋሽ መሐመድ ኢማም ነው እዚህ የሚታየው። ከሱ ጋር ትዝ የሚሉኝ ንጹህ ስነ ጊዮርጊስ፣ ክብካብ፣ ጋሽ መሐመድ ኢማም፣ ታደሉ እንደገና ጽሁፍ ጽፈው የሚልኩ የነበሩት አፈንዲ ኢብራሂም፣ ሐሰነት አቡበከር፣ ሚካኤል ድባበ፣ ሰይፉ ፋንታሁን እና ሌሎችም ስማቸውን ያልጠራኋቸው ልጆች በጥሩ ሁኔታ አክቲቭሊ ይንቀሳቀሱ ነበረ እና የእረፍት ጊዜያችንን ለሪሰርች ስንወጣ የሚያጣፍጡልን እረፍታችንን በአግባቡ ተጠቅመን እንድንመለስ መጣጥፎችን የሚያነቡ ትምህርት ሰጪ ነገሮችን የሚያነቡልን ነበሩና በጊዜው በዚች መርከብ ላይ ረጅም ጊዜ ጋሽ መሐመድ ጠዋትም ሆነ ከሰዓት የማይጠፋ ከሰዓት አስተማሪ ሆኖም ጠዋትም መጥቶ ሚኒማስ ሚዲያው ላይ ይሳተፍ የነበረ ነው እና እሱንም እንደዚሁ እናመሰግናለን። እና እቺ መርከብ ላይ የነበረንን ቆይታ ካጣፈጡልን ሰዎች አንዱ ጋሽ መሐመድ ነው። እረፍት ስንወጣ በጊዜው ሎዝ የሚሸጥልን ዘውዴ ነው። ሌሎችም ነበሩ። ያው ሎዝ ነው የምንገዛው። ገንዘብ ካለን ደግሞ ፎቅ ላይ ወተን ካፍቴሪያ ሄደን ሻይ እንጠጣለን። ከሌለን ደግሞ ውሃ ሎዝ በልተን ውሃችንን እንጠጣ ነበር ማለት ነው እና የጋሽ ዘውዴ እዳ ያለባችሁ ያልከፈላችሁ እዳ ካለባችሁ የሎዝ ሂሳብ ካለባችሁ እንድትከፍሉ በዚሁ አጋጣሚ ለማሳሰብ እፈልጋለሁ። ሌላው ካፍቴሪያችን እቺን ትመስል ነበረ። በዚህች ካፍቴሪያ ሻይ ይሸጥ ነበረ፣ ሎዝ ይሸጥ ነበረ፣ ዳቦና እንቁላል። ከዛ ውጪ ምንም ነገር አልነበረም። ግን በጣም የሚገርመው ሻይና ሎዟ በጣም ትጣፍጥ ነበርና እስከ ዛሬም ድረስ ጭንቅላታችን ህሊናችን ውስጥ የማይጠፋ ትዝታ ነው ያለውና እቺ ካፍቴሪያ አንረሳትም። እንዳጋጣሚም ሆኖ ካፍቴሪያዋ የያዘ ፎቶ ለማግኘት ችለናል እና ካፍቴሪያችን እቺን ትመስል ነበርና በጊዜው የተነሳ ፎቶ ነው ይሄ እና በጣም ትዝታው ህያው ነው ማለት ነው። እና መርከቧ ላይ የነበረው ካፍቴሪያ ይሄን ይመስላል። እዛው መርከቧ ላይ ሳንወርድ ትምህርት ከተማርን በኋላ ላቦራቶሪ ሄደን ፕራክቲስ እናደርግ ነበረ። የኬሚስትሪ ላቦራቶሪ፣ ፊዚክስ፣ ባዮሎጂ፣ ውድ ወርክ እንደ ሜታል ወርክ ላቦራቶሪዎች ነበሩ። ሆም ኢኮኖሚክስም እንደዛው እንደነበረ ትዝ ይለኛል። እና ኬሚስትሪ 10ኛ ክፍል ሆነን ትዝ ይለኛል ሀረገ ወይኒ ወስዳን ሊትመስ ፔፐር ቼክ ስታስደርገን እንዴት እንደሆነ አሲድ እና ቤዝ እሱን ስንለይ ትዝ ይለኛል። እና እዚህ ጋር ጋሽ አዩብ ይታያል። ኬሚስትሪ ላቦራቶሪ ነው ይሄ ማለት ነው። እና ባዮሎጂ ዲፓርትመንት ጋሽ ዘውዱ ብዙ ማህተሞች ትላልቅ ማህተሞች ነበሩት እና ክላስ ውስጥ ጥሩ ፓርቲሲፔት ለሚያደርጉት ደብተራቸው ላይ የምንማረውን ስዕል እንዲስሉ፣ በእጅ እንዲስሉ፣ በካርቦን እንዲስሉ አያደርግም ነበረ። ጥሩ ፓርቲሲፔት ካደረጉ ብዙ ትላልቅ ማህተሞች ነበሩት። እያንዳንዱን ትምህርት ለምሳሌ የዝንብ ፍላይ የሚል አንድ ቻፕተር ነበር። እዛ ላይ ስለ ኪንግደም ምናምን ስንማር እዛ ላይ ያሉትን ነገሮች ሁሉ በማህተም ደብተራቸው ላይ ይመታላቸው ነበረ። እኔ የወርቅ ውሃ ነበር ያስተማረችኝ እና የጓደኞቼ ደብተር ላይ ማህተሞች አይ ነበርና ይሄም ጥሩ ትዝታችን ነው ማለት ነው። ፊዚክስ ዲፓርትመንት ላቦራቶሪ ጋሽ መለስ፣ ፊዚክስ ዲፓርትመንት ጋሽ መለስ እና ተማሪዎች እንግዶች ሲጎበኙ፣ ሜታል ወርክ ዲፓርትመንት ተማሪዎች እየሰሩ ነው የሚያሳየው። ይሄም ሌላው መርከቧ ላይ ከተካሄዱ
አንዱ ከተካሄደው አንዱ ክስተት ወይንም አንዱ ድርጊት ውድድር ነበረ። በእኛ ባች በጣም የሚረዳዳ የሚተጋገዝ ጤነኛ የሆነ ፉክክር የነበረበት ባች ነበረ። ግን ፉክክሩ በጣም 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 የጠነከረ ነበረ ማለት ነው ፉክክሩ። እና ይሄን ለማሳየት በሚቀጥለው ስላይድ ላይ አንዳንድ ነገሮችን እላለሁ ማለት ነው። መርከቧ ላይ ከተሳፈርን በኋላ የመጀመሪያ ፈተና ስንወስድ ነው። ፈተናዎች የተወሰኑ ፈተናዎች ለማግኘት ችያለሁ። ከዛ ውስጥ የመጀመሪያ ቴስት የወሰድነው እንግሊዝኛ ፈተና ነው። ሁለት ቴስት ነበረ። ሁለት ቴስት ከዛ ፋይናል ነበር የሚሰጠውና ይሄ የኔ ሺት ነው። 9ኛ ክፍል የመጀመሪያ ፈተና ነች። ያው እንደምታዩት የጋሽ አለማየሁ ገለታ ፊርማ ነው በኤልጉድ ብሎ የጻፈው። እዚህ ጋር ሀብቴ ጥላሁን፣ አስቴር ጌታሁንና አለማየሁ ገለታ ይላልና የመጀመሪያው ፈተናችን እቺን ትመስል ነበር ማለት ነው። መርከቧ ላይ ከተሳፈርን በኋላ እና በሺት ነበረ ቴስቶቹም ይሰጡ የነበሩት እና መጀመሪያ የወሰድናት ፈተና እቺን ትመስል ነበር እዛ መርከብ ላይ ከተመገብን በኋላ ማለት ነው። ይሄኛው ፈተና የጓደኛዬ ፈቲ አብዱል ጀዋድ ነው። ይሄኛው አይ ቲንክ ሆም ኢኮኖሚክስ ፈተና ነው የአንደኛ ሴሚስተር። ይሄኛው የቡክ ኪፒንግ ፋይናል ኤግዛም ነው። ይሄኛው የማቴማቲክስ ፋይናል ኤግዛም ነው የ9ኛ ክፍል። ይሄኛው ፖለቲካል ሳይንስ የመጀመሪያ ቴስት ፈተና ነች። እዛው መርከቧ ላይ ከተሰጡን የመጀመሪያ ፈተናዎች ውስጥ ነው መርጬ ለማቅረብ እየሞከርኩ ያለሁት። ይሄኛው ደግሞ የስፖርት ፈተና ነው የአንደኛ ሴሚስተር የጓደኛዬ የፈቲ አብዱል ጀዋድ ሺት ነው። ይሄም ፔይቱ ይሄ ፋይናል ፈተናው ስለ ቅርጫት የሚያወራ ነው ማለት ነው። መቼም ይህን ጽሁፍ የማን እንደሆነ ሁላችሁም ትገምታላችሁ ብዬ እገምታለሁ። ይሄ ጽሁፍ የጋሽ መርሻ ጽሁፍ ነው። በጊዜው የአንደኛ ሴሚስተር ፈተና ውጤት ከታወቀ በኋላ በክፍሎች መሃል ባዮሎጂ ዲፓርትመንት አጠገብ በነበረችው ቦርድ ላይ የተለጠፈ ወረቀት ነበረ። ይሄ ወረቀት የ35ቶቹ ታሪክ በጊዜው 35ቶቹ ነበር የሚባለው ከ80% በላይ ያመጡ 35 ተማሪዎች ነበሩ። የነሱ ውጤት የተለጠፈበት ፖስተር ነበረ። የጋሽ መርሻ ጽሁፍ ነው። ይሄን እንዴት እንዳገኘው ልትሉም ትችላላችሁ። ሌላ ጊዜ እናወጋለን። እና የ35ቶቹ ተማሪዎች ታሪክ ነው። ግን ከዛ በፊት እዚህ ፖስተር ላይ ያልተካተቱ ባይለጠፉም ጎበዝ ተማሪዎች ጥይት የነበሩ የደረጃ ተማሪዎች ነበሩ። ለምሳሌ ከአስተባባሪ ኮሚቴዎቹ ከጀመርኩኝ አሚራ በጣም የደረጃ ተማሪ ነበረች። ሙራዮ እንደዛው፣ ሳዳ፣ አፈንዲ፣ ኻሊድ ዮኒስ፣ ዚነት አብዲ፣ መፍቱህ መሐመድ፣ በካላ፣ ሰሚራ፣ አረፋት፣ ፈትሂያ፣ አዲላ፣ አሚራ፣ ሁዳ፣ ዲያስፖራ ያሉት ኮሚቴዎች ሁሉ ስፖንሰሮቹም እንደዛው ኢትዮጵያ ያለው ኮሚቴ ሁሉም የደረጃ ተማሪዎች ነበሩ። እና እንዳጋጣሚ ሆኖ 80% በላይ የተለጠፈ ስለሆነ ነው እንጂ ከየክፍላቸው ከ1 እስከ 3 ከ1 እስከ 4 የሚወጡ ተማሪዎች ነበሩ። አሁን ይሄን ፕሮግራም እያዘጋጁ ያሉት ውጭም ስፖንሰር እያደረጉ ያሉት ውጭም ያለው ኮሚቴ ማለት ነው። እና ይሄን ካልኩ በኋላ ይሄ ጽሁፍ የጋሽ መርሻ ጽሁፍ ነው። ከ35ቶቹ ታሪክ እንደሚከተለው ይቀርባል። እና እንዳጋጣሚ ሆኖ መጀመሪያ ላይ የሚታየው የኔ ስም ነው። 9ኛዬ 94.7 ይላል። የውልሰው እንግዳ ወርቅ ይላል። ከዛ 94.21 ኑረዲን ኢስሐቅ 93.95 ይላል። ሱረያ እስሜል 92.0 ይላል። ፈቲ አብዱል ጀዋድ ይላል። ሙስጠፌ የሶማሌ ክልል ፕሬዝዳንቱ ማለት ነው። አያሌው መስፍን፣ መሐመድ ሙሜ፣ ሊበን እነዚህ ሁሉ ሙኒር አብዱላሂ 15ኛ ላይ ያለው ዘሪሁን ታፈሰ ኮሚቴ ውስጥም ያለ የኔ ክፍል ተማሪ 9ኤ ነበረ። ዘሆል 15ኛ ወጣ ነው። እና እነዚህ ከ9ኛ ከክፍላቸው አንደኛ የወጡ ከ9ኛ ክፍል ደግሞ ከ1 እስከ 35 ዘሆል የወጡ ተማሪዎች ናቸው። ይሄኛው ፓርት 2
ውብሸት ገነነ ስፖንሰር ካደረጉን አንዱ ነው። ወንድሙም አለ ታጠቅ አለ። እዚህ ላይ የብዙ ሰዎች ንጁማ ሙክታር ትታየኛለች። ባህር አብዶሽ አለ። አሁን ከኛ ጋር አብዱ ሰመድ ይታየኛል። ሌሎችም እና እዚህ ላይ እንደምታዩት ከ80% በላይ ያመጡ 35 ተማሪዎች ታሪክ በጊዜው የታወቀ ነበርና በጣም ጎበዝ ተማሪዎች እዚህ ላይ ከተጻፉት ውጪም በዚህ ኮሚቴ ላይ የተሳተፉት ስፖንሰርም ካደረጉት በጣም ጥቂት የሆኑ ጎበዝ ልጆች የሚረዳዱ የማይቀናኑ የሚተጋገዙ ተማሪዎች ነበሩና በጣም ኮምፒቲሽኑ በጣም ከባድ ነበርና እዚህ ፖስተር ላይ ያልተለጠፉ ግን ብዙ ጎበዝ ተማሪዎች ነበሩ በጊዜውና ፉክክሩ ምን ያህል እንደነበረ እዚህ ላይ ባለው ፐርሰንቴጅ ማየት ይቻላል ማለት ነው። ሚያዝያ 8 1980 ከሰዓት በኋላ አምስተኛ ፕሬድ ላይ ዩኒት ሊደሩ ጋሽ ደበበ በየክፍሉ እየዞረ ወደ ባንዲራ ስፍራ እንድንመጣ ያዛል። በዛች መርከብ ላይ ማለት ነው። 9ኛ ክፍል አንደኛ ሴሚስተር ፈተና ተፈትነን ውጤት ከወጣና ያ ፖስተሩ ከተለጠፈ በኋላ ሁለተኛ ሴሚስተር ትምህርት ጀምረን እያለን ማለት ነው እና በዚች ፎቶ ላይ የምትታዩት እዚህ ባንዲራ አካባቢ ሚያዝያ 8 1981 እንድንሰበሰብ ይደረጋል። ከዛ ጋሽ ንጋቱ ጋሽ ብርሃኑ ክፈተው እዚህ ቆማሉ። አስተማሪዎቹም እዚህ ይደረደሩና ተማሪዎቹን አንድ በአንድ መጥራት ይጀምራል። እነዚህ የተጠሩት 35 ተማሪዎች ከላይ የጠቀስኳቸው እዚህ በሰልፍ ይሰለፋሉ እና ለእያንዳንዱ ለቤተሰብ የሚሰጥ አንድ ደብዳቤ ተጽፎ ለእያንዳንዳችን በፖስታ ይሰጠናል ማለት ነው እና ያቺ ደብዳቤ ዘሪሁን ጋር ነው የተገኘችው። የኔም ተገኝታለች ቤታችን እና ዘሪሁን ዘሆል ከክፍሉ ሁለተኛ ነበር 9A የወጣው። ዘሆል 15ኛ ነበር የወጣው። የሱን ቀጥዬ አሳያችኋለሁ ማለት ነው እና በዚህች ቀን ጋሽ መርሻ ለየውል ሰው አንድ ፖስታ ነጭ ፖስታ አሽጎ የሆነ ሽልማት የደብዳቤ መስጠቱ ፕሮግራም ካለቀ በኋላ በግሉ ጋሽ አብርሃም የውል ሰው እንግዳ ሰውን ይመርቀዋል። ለማነው ይሸልመዋል። ከሸለመው በኋላ እኛም ያንቺን ደብዳቤ ወስደን ከወረድን በኋላ ጋሽ አብርሃም ይመጣና ሰላም ይለኝና ይቅርታ ሳልዘጋጅ ነው የመጣሁት አጋጣሚ ለየውል ሰው ብቻ ነው ያዘጋጀሁት ብሎ እንተዋወቃለን። ከዛ በኋላ በህይወት እስኪያልፍ ድረስ በጣም ጓደኛ ሆነን አዲስ አበባም እያለሁኝ ቤቴ መጥቶ የአክስቴ ልጅ እኔ ጋር ይማር የነበረውንም ለ3 ወር አስጠንቶ ዩኒቨርሲቲ እንዲገባ ያደረገ ነው። ጋሽ አብርሃምን በዚህ አጋጣሚ ለማስታወስ ወይንም ለማመስገን እፈልጋለሁ። ከዛ ውጪ ለኔ ጥሩ ብዙ ትዝታለኝ። እዚህ እንትን ሰልፉ ላይ ካወረድን በኋላ ከብዙ ሰዎች ጋር የተዋወቅኩበት ነው። ለምሳሌ አዲል አብዱ ሰመድ ያኔ የተዋወቅን እስካሁን ጓደኛ ነን። ሌሎቹ ከብዙ ሰው ጋር የተዋወቅኩበት ቀን ነች እቺ ሚያዝያ 8 1980 እና የተሰጠችን ደብዳቤ እንደሚቀጥለው አቀርባታለሁ። እቺ ደብዳቤ ነበረች ማለት ነው ለቤተሰቦቻችን የተሰጠች እና ይሄ የዘሪሁን ነው። የኔም ተገኝተዋል አጋጣሚ ቤታችን እና እቺን ብዙ ሰው ረስቷታል አውቃለሁ። እኔ ግን በጣም ማስታወሳት ማረሳት ደብዳቤ ነች እቺን። ምክንያቱም ብዙ ሰው የተዋወቅኩበት ከጋሽ አብርሃም ጋር የተዋወቅኩበት ቀን ነበረች እቺ ሚያዝያ 8። ኦኬ ከዛ በመርከቧ ላይ ከተከሰቱት ክስተቶች አንዱና ዋነኛው የመርከቧ 40ኛ ዓመት በዓል መከበር ነበር። በ1980 ዓመተ ምህረት መርከቧ የተሰራችበት 40ኛ ዓመት በደማቅ ሁኔታ በ3 ፕሮግራሞች ተከብሮ ነበር። አንደኛው ትምህርት ሚኒስቴሩ ዶክተር ያየህ አድቅጣው በተገኙበት በትምህርት ቤቱ ቅጥር ግቢ ውስጥ ሰኔ 23 1980 ዓመተ ምህረት የተከበረ ሲሆን ለትምህርት ሚኒስቴሩም
በሚከተለው ሁኔታ አቀባበል አድርገንላቸው ነበረ። ሁለተኛው ራስ መኮንን አዳራሽ የተከበረ ነው በ25። ሶስተኛው በ26 ሰኔ 26 ትምህርት ቤቱ ግቢ ስቴዲየም ላይ የተከበረ ነበር እና የመጀመሪያው በ23 በተከበረው ዶክተር ያየህረድ ቅጣው ትምህርት ቤቱ ሲመጡ በግራና በቀኝ እንደምታየው እንኳን ደህና መጣችሁ ይላል። ለዶክተር ያየህረድ ቅጣው አቀባበል ነው። ከግራና ከቀኝ ከላይኛው በር ጀምረን እስከ ታችኛው ግቢ ተሰልፈን ዩኒፎርም ለብሰን በርዕሰ መምህሩ ጋሽ ብርሃኑና ጋሽ ንጋቱ እንዲሁም ጋሽ አደም ጋር ታጅቦ ዶክተር ያየህረድ ቅጣው ከበር ጀምሮ እስከ ታችኛው ግቢ እያጨበጨብ ነበር የተቀበልናቸው እና 40ኛው ዓመቱ ሲከበር መጀመሪያው ፕሮግራም ይሄ ነበር ማለት ነው። ይሄ የ40ኛው ዓመት ሲከበር የተዘጋጀ ካርድ ነው፣ የጥሪ ካርድ ነው እና ምንድነው የሚለው የመድኃኔዓለም አጠቃላይ ሁለተኛ ደረጃ ትምህርት ቤት የተመሰረተበትን 40ኛ ዓመት በዓል ሰኔ 25 ዓመተ ምህረት ከሰዓት በኋላ ከ7 ሰዓት ጀምሮ በሐረር ከተማ መኮንን አዳራሽ በአሁኑ አሚር አብዱላሂ አዳራሽ ማለት ነው ሰኔ 26 ከጠዋቱ 2 ሰዓት ጀምሮ በትምህርት ቤቱ ቅጥር ግቢ በዓሉን ያከብራል ይላልና ይሄ መጥሪያ ወረቀት ነበረ። በሩ ላይ ለዶክተር ያየህረድ ቅጣው አቀባበል የአበባ ጉንጉን ሲሰጥ ነው። ጋሽ ብርሃኑ ጋር ትምህርት ቤቱን ሲጎበኙ ነው። ይሄኛው ከላይ እኛው ግቢ ወደ ታችኛው ግቢ ሲገቡ ነው። እኔ እዚህ ጋር ነበርኩኝ አስታውሳለሁ። እዚህ አካባቢ ነበርኩኝ። ያው ሁላችሁም እንደምታዩት የስድስተኛ ክፍል ተማሪ ነው የምንመስለው። በጣም ቀጫጫ ሁላችንም እንደዚሁ የኛው ባቾች ናቸው። እነዚህ 9ኛ ክፍል ተማሪዎች ናቸው እና ጋሽ አደም፣ ጋሽ ብርሃኑ ክፈተው፣ ዶክተር ያየህረድ ቅጣው ከላይኛው ግቢ ወደ ታች ሲመጡ እና እዚህ ጋር ነበርኩኝ። ይሄኛውም እንደዚሁ ያው እነዚህ የኛው ባቾች ናቸው። ከጀርባ ያሉትም እንደዛው የዳይሬክተር ቢሮ አካባቢ ሲጎበኙ ነው። ታይፒንግ ዲፓርትመንት፣ ኪፒንግ ዲፓርትመንት፣ ታይፒንግ ክፍል ሲጎበኙ፣ ሜታል ወርክ ዲፓርትመንት ሲጎበኝ፣ ጋሽ ሉሉ ሜታል ወርክ ዲፓርትመንት ዶክተር ያየህረድ ሲጎበኙ፣ ይሄም እንደዛው ጋሽ ሉሉ አስፋው። ይሄኛው ደግሞ የፖለቲካል ሳይንስ ዲፓርትመንት፣ ሶሻል ሳይንስ ዲፓርትመንት፣ ይሄኛውም እንደዛው፣ ይሄም እንደዛው። ይሄም የሶሻል ሳይንስ ዲፓርትመንት። እዚህ ጋር ጋሽ ውድነህ አልማዝ ይታየኛል። እዚህ ጋር 12ኛ ክፍል ጂኦግራፊ አስተማሪ ይታየኛል። ጋሽ ብርሃኑ፣ እዚህ ጋር ጋሽ ንጋቱ፣ ጋሽ ብርሃኑ፣ ዶክተር ያየህረድ ቅጣው። ውድ ወርክ ዲፓርትመንት ሲጎበኝ ነው። ይሄም ባዮሎጂ ዲፓርትመንት ሲጎበኝ ነው። የወርቅ ሆነች እዚህ ጋር ጋሽ ብርሃኑ እና ጋሽ ዘውዱ ነው። ይሄኛው ኬሚስትሪ ዲፓርትመንት ላይብራሪ ሲጎበኝ ነው። እዚህ ጋር ደግሞ ከላይኛው በር ሲገባ በቀኝ በኩል መናፈሻ ነበረች። እዛ መናፈሻ ላይ ስፖርት አስተማሪ ጋሽ ተምራት 40ኛ ዓመት ብሎ በአበባ ሰርቶ ነበር። እዚህ ጋር አበባው አለች እና እዛ መናፈሻ ላይ ሆነው ነው ዶክተር ያየህረድ እና አስተማሪዎችም እዚህ ጋር ይታያሉ እና ጋሽ ብርሃኑ እዚህ ጋር ይታያል። እዚህ ጋርም እንደዛው መናፈሻው ላይ ነው። ጋሽ ብርሃኑ ንግግር ሲያደርግ ነው። ጋሽ ንጋቱ እዚህ ጋር፣ አንዱ አለማው እዚህ ጋር፣ ጋሽ ደበበ እዚህ ጋር ደግሞ የሐረር ሬዲዮ ጣቢያ ጋዜጠኛ ሻኪር መሐመድ፣ ጋሽ ብርሃኑ ሻኪር በዛ 40ኛ ዓመት ሲከበር ማለት ነው። ሁለተኛው የ40ኛ ዓመቱ ዝግጅት የተካሄደው ሰኔ 25 ነው። ራስ መኮንን አዳራሽ ላይ ነበር የተካሄደው። እዛ የተካሄደውን በአጭሩ አሳያቸዋለሁ። ጋሽ ውድነህ አልማዝ ተማሪዎች ከጋሽ ሳሙኤል ታፈሰ ጋር መድረክ ላይ እዛው ራስ መኮንን አዳራሽ መድረክ ላይ ዘፈን ሲዘፍኑ ተማሪዎች አዳራሹ ላይ የምናውቃቸው ያው እዚሁ አለን። እኛም የምናውቃቸው ልጆችም አሉ። ቀረብ ብለን ካየ ነው
እንደዛው፣ ይሄም እንደዛው። ሶስተኛው የ40ኛ ዓመት ክብረ በዓል ሲከበር ሶስተኛው በትምህርት ቤቱ አዳራሽ ነው። በጊዜው የነበሩ ባለስልጣኖች ወደ ትምህርት ቤቱ ሲመጡ አቀባበል ሲደረግላቸው ነው ይሄኛው። ይሄኛውም እንደዛው። የመጡት እንግዶች ሪባን ቆርጠው ሲገቡ ነው ከጋሽ ብርሃኑ ክፈተው ጋር። ስቴዲየም የእግር ኳስ ሜዳው ላይ የህዝብ መዝሙር ሲዘመር ነው። እዛው ሜዳ ላይ ነው። እዛው ሜዳ ላይ ተማሪዎችም በተገኙበት ክብረ በዓሉ ሶስተኛው የ40ኛው ዓመት ፕሮግራም እየተከበረ መቋጫው ማለት ነው። እና እዚህ ላይ ነው ሁሉም ሽልማትም የዓመቱ መጨረሻም ስለነበረ ሰኔ ላይ ሰርቲፊኬትም ሁሉም ነገር የተሰጠው እዚህ ላይ ነበር ማለት ነው። ጋሽ መርሻ ዋንጫ ሲሸለም 11ኛ ክፍል ተማሪ ነበረ ይሄ ልጅ። ጋሽ ጥላሁን፣ ጋሽ ደበበ፣ ጋሽ ውድነህ አልማዝ 10ኛ ክፍል ተማሪ አያሌው ሞገስ ነው ይመስለኛል ካልተሳሳትኩኝ። እና 40ኛው ዓመቱ ሲከበር መጽሔት ወጥቶ ነበረ እና ያ መጽሔት ይሄን መጽሔት የተገኘው ከጋሽ ይልማ ጋር ነው እና ጋሽ ይልማን በጣም አመሰግናለሁ። ናችን መጽሐፍ በልዩ ሁኔታ ወዳታለሁ ምክንያቱም በጊዜው የኔ ስም ነበረባት እና የኔ ስም ስላላት እቺ መጽሐፍ በጣም ወዳታለሁ። በጣም እኔ ማስታወሻ ነች። መጽሔቱ ጀርባ ቅድም ያሳየኋችሁ ፎቶ ኦሪጂናሉን ያሳየኋችሁ ፎቶ ያው በብላክ ኤንድ ዋይት ይሄን ይመስል ነበረ። መጽሔቱ ጀርባ ነበር ይሄ እና ቅድም ያልኩት ፔጅ 48 ላይ የኔ ስም ተጠቅሷል። ተማሪ አብዱልሐኪም አቡበከር ከ9ኛ ክፍል ከ9ኛ ኤ ክፍል አንደኛ ከ9ኛ በአጠቃላይ ይላል አንደኛ እና ምናምን ይላል እና ይሄን መጽሐፍ ሁሌም አልረሳውም እስክሞት ድረስ ጭንቅላቴ ላይ ያለ ማስታወሻ ነው እና ጋሽ ይልማ ደግሜ አሁንም አመሰግንሃለሁ። ከ40ኛው ዓመት መጽሐፍ ላይ መጽሔቱ ላይ ፔጅ 48 ላይ የተወሰደ ነው እና መርከቧ ላይ 40ኛው የመርከቧ 40 ዓመት ሲከበር የታተመ መጽሔት ነው ይሄ እና ይሄን መጽሔት ላዘጋጁም ምስጋና ማቅረብ እወዳለሁ። ግን አንድ ነገርም ማለት እፈልጋለሁ። ይሄን መጽሔት የ40ኛውን ዓመት የ50ኛውን ዓመት ያዘጋጁ ኮሚቴዎች ነበሩ እና የአስተማሪዎችን ስም ለምን እንዳላስገቡ ሁሌም ሳስበው በጣም ይገርመኛል እና ብዙ ነገር ገብተዋል ውስጡ። በጊዜው ያስተምሩ የነበሩት የአስተዳደር ሰራተኞች እያንዳንዳቸው ስም በሁለት ገጽ በላይ አይወስድም ነበር እና 40ኛው ዓመትም 50ኛው ዓመት ላይ የአስተማሪዎች ስም አልገባም። ፎቶዎች አሉ ግን ስማቸው ቢገባ ለታሪክ በጣም ይጠቅማል እና አሁን ቅድም ያቀረብኩትን የአስተማሪዎች ሊስት ለማግኘት በጣም ነው የለፋነው። ትክክለኛውን ያለ ስህተት ለማግኘት ብዙ ከለፋን በኋላ ነው ወደ ትክክለኛው የመጣ ነው እና ይሄ መጽሔት የታሪካዊ መጽሔት ነው። 37 ዓመቱ ነው ይሄ መጽሔት እና እዚህ ላይ አስተማሪዎቹ ስም ቢኖር በጣም ጥሩ ነበረ እና ወደፊት ትምህርት ቤቱ 70ኛው ዓመቱንም የሚያከብር ከሆነ መጽሔቶች ሲወጡ እንደዚህ በጊዜው የነበሩትን ሰዎች ስም መምህራኖችን ስም ቢካተት ለታሪክ የሚቀመጥ ስለሆነ በጣም ይጠቅማል። ይሄ መጽሔት ብዙ ገጽ አለው። ግጥሞች አሉ፣ ብዙ ነገሮች አሉ፣ ታሪኩ የትምህርት ቤቱ አለ፣ ገጠመኞች አሉ፣ መጣጥፎች አሉበት። ግን የአስተማሪዎቹ ስም ዝርዝር የለውም። ቁጥራቸው ግን አለ። 72 አስተማሪዎች ነበሩ። የአስተዳደር ሰራተኞች 23፣ 95 አጠቃላይ ሰራተኞች ነበሩ ይላል እና በሁለት ገጽ 95ቱንም ዘርዝሮ ማስቀመጥ ይቻል ነበረ። 50ኛው ዓመት ላይም እንደዛው እና በ40ኛው ዓመት ሲከበር መጨረሻ ፋይናል ሴሚስቴሩም ነበረ ሰኔ ላይ ስለነበረ ያው ለተማሪዎችም ሽልማት ይሰጥ ነበረ። እቺን ፎቶ ከለር አላገኘሁም። እቺ አጋጣሚ የኔ ፎቶ ነች። ከ9ኛ ክፍል አንደኛ ወጥቼ ሲሸለም ነው። እቺን ፎቶ በማግኘቴ በጣም ደስ ብሎኛል። ይሄን ፎቶ ለሰጣችሁኝ በጣም አመሰግናለሁ። እቺም ፎቶ የኔ ፎቶ ነች።
ጋሽ ብርሃኑ፣ ጋሽ ንጋቱ እዛ ጋር ይታያሉ እና የክብር እንግዳው ይታያል። ይሄም ብላክ ኤንድ ዋይት ነው። ከለሩ እጃችሁ ላይ ያለ ሰዎች ካላችሁ ብታውሱኝ ወይንም ኮፒውን ብትሰጡኝ በጣም ደስ ይለኛል። በህይወቴ ያለውን ይሄን ፎቶ በማግኘቴ እና በማየቴ በጣም እድለኛ ነኝ። ለልጆቼም ጭምር ትምህርት የሚሰጥ ፎቶ ነው እና ይሄን እንደሰጣችሁኝ ለራበሳችሁኝ በጣም አመሰግናለሁ። 40ኛው ዓመት እዛው ሜዳ ላይ ሲከበር ማስ ስፖርት ሲሰራ ነው። ይሄም እንደዛው ይሄ ኪነት ሾው ሲያሳዩ ነው። ይሄም ማስ ስፖርት ነው 40ኛው ዓመቱ ሲከበር። ይሄም እንደዛው አለማየሁ ታደሰ እንደ ቴዎድሮስ ሆኖ እዛው ሜዳ ላይ ያቀረበው ነው። በእርግጠኝነት ይሄ ፎቶ አይኖረውም። ያው ከጠየቅን አስከፍለን እንሰጠዋለን። እየቀለድኩ ነው። ከጠየቅን ያው እናካፍለዋለን። ጋሽ ልመነ፣ አለማየሁ ታደሰ በዛው 40ኛ ዓመት ኤግዚቢሽን ነበረ ትምህርት ቤት ውስጥ። እዚህ በትምህርት ቤቱ የተሰበሰቡ ድንጋዮች ነበሩ በሶሻል ሳይንስ ዲፓርትመንት። እነሱና መጽሐፎቹ እየተጎበኙ ነው። እዚህ ጋር ጋሽ ዳዊት ሂሳብ አስተማሪ፣ ጋሽ ዘውዱ ባዮሎጂ አስተማሪ፣ እዚህ ጋር አበራ ደመቀ ምክትሉ፣ እዚህ ጋር ሻኪር ይታያል። እዚህ ጋር ጋሽ አደም ነው። እዚህ ጋር ጋሽ መሐመድ ይታያል። እዚህ ጋር ፊዚክስ አስተማሪው ይመስለኛል። እዚህ ጋር ጋሽ መርሻ ነው ይመስለኛል። ያው እዚህ ጋር ጋሽ መርሻ ነው። እንግዶች 40ኛው ዓመትን ለማክበር የመጡ እንግዶች እየጎበኙ ባለበት ሁኔታ ነው የሚያሳየው። ይሄ ኬሚስትሪ ዲፓርትመንት ጋሽ ጥላሁን እያስረዳ ነው። 40ኛ ዓመት ለማክበር የመጡ እንግዶች እየተብራራላቸው ነው። እዚህ ጋርም እንደዚሁ ጋሽ ጥላሁን፣ ጋሽ መርሻ፣ ጋሽ መለስ፣ ጋሽ ደበበ እና ጋሽ ዳዊት ማትስ አስተማሪ ኬሚስትሪ ዲፓርትመንት እያስጎበኙ 40ኛ ዓመት የመጡትን ለመታደም የመጡትን እያስጎበኙ ነው። እና እቺ መርከብ ላይ ትልቅ ክስተት ነው በ40ኛ ዓመት ሲከበር የተከሰተው። ያ ክስተት በፎቶ ካፕቸር ተደርጎ ለታሪክ በመቀመጡ እና ይሄን እድል አግኝተን እኛም ይሄን ፎቶዎች ለማየት በመታደላችን በጣም በጣም ደስ ይለናል። ይሄም እንደዛው ጋሽ ጥላሁን ኬሚስትሪ ዲፓርትመንት፣ ሜታል ወርክ ዲፓርትመንት ቅድም ያልኩት ድንጋዮቹና መጽሐፎች እየተጎበኙ ነው። ኬሚስትሪ የሰናይት ዘውዴ 40ኛ ዓመት ሲከበር፣ መምህሮቻችን 40ኛ ዓመት ሲከበር ያው ምግብ እየበሉ ነው እዚህ። ሌላው ክስተት በዚች መርከብ ላይ የተከሰተ ሶስተኛው ክስተት ስፖርት ትምህርት ጋር በተያያዘ 3 ክስተቶች ነበሩ። አንደኛው የድሬ ጠያራ ጉዞ ነው። ሁለተኛው የአለማያ ጉዞ ነው። ሶስተኛው ኤረር ችግኝ ተከላ ነው። እና የድሬ ጠያራ የአምራቾች የህብረት ስራ ማህበር በቆሎ ሽልቀቃ ሄደን ነበረ። እሱን በፎቶ አሳያችኋለሁ። መጀመሪያ በአለማያው የእግር ጉዞ እጀምራለሁ። የድሬ ጠያራው አንደኛ ሴሚስተር ነበር 10ኛ ክፍል እያለን። የአለማያው ሁለተኛ ሴሚስተር ላይ ነበር እና 1981 ዓመተ ምህረት 10ኛ ክፍል ሆነን ሁለተኛ ሴሚስተር ላይ ስፖርት አስተማሪ ጋሽ ታምራት ታደሰ የአለማያ እግር ጉዞ አዘጋጅቶ ነበረ እና አለማያ ሐይቅ ዳር የምስራቅ ሐረርጌ የወጣቶች ማህበር መናፈሻ ነበረ። ወደ መናፈሻው ከሐረር ትምህርት ቤታችን ተነስተን ሁለቱን አስፋልት ጠርዝ ይዘን በሰልፍ በሙዚቃ ታጅበን ተጉዘን ነበረ እና በዛ ጊዜ እዛ ውለን ብዙ ተጫውተን እርስ በርስ ሶሻላይዝ አድርገን በየኬላው አቴንዳንስ እየተያዘ መናፈሻው ስንገባ አቴንዳንስ እየተያዘ ያሳለፍንበት ጊዜ ነው እና በጊዜው የወጡ ዘፈኖች እነ ሽመቤት ዱባለ ዘፈን፣ ሌሎችም ቴፕ ምናምን ይዘን ነበር የምንጓዘው ምግባችንን ምሳችንን ይዘን እና ይሄ የአለማያ እግር ጉዞ ነው። ይሄ ፎቶ ብላክ ኤንድ ዋይት ነው። ከለሩ ያላችሁ እርግጠኛ ነኝ ብዙ ሰው ጋር ይኖራል። ይሄ ፎቶ ያላችሁ ብታጋሩን፣ ኮፒውን ብትሰጡን በጣም ደስ ይለናል።
መጽሐፍ ስለምናዘጋጅ ለዛ ለመጠቀም ነው። ይሄኛውም የአለማያ ጉዞ ነው። ከድሬ ማነው ከአወዳይ ወጥተን ድልድዩን ተሻግረን ወደ አለማያ እየሄድን ነው። ይሄ ሁሉ ተማሪ ነው። እችኛዋ ተማሪ ማወድ አብዱረህማን ትባላለች። 9ኛ ክፍልም 10ኛው ባች ነች። አሁን ሀረር ከተማ ነው የምትኖረው እና ይሄ የአለማያ እግር ጉዞን ይመለከታል ማለት ነው። እና ጉዞ ስንመለስ አጋጣሚ ዝናብ ዘንቦ ዝናቡ በጣም ደብድቦን ነበርና ያንን ካየ በኋላ ጋሽ ተምራት ኖርማሊ ስፖርት ሲያስተምር ፊልድ ላይ ነው፣ ክላስ ገብቶ አያስተምርም። ይሄን ጉዞ ካደረግንና ከተመለስን በኋላ ክላስ ገብቶ ማስተማር ጀመረ እና ባስኬትቦል እና እግር ኳስ ጨዋታ በተመለከተ ኖት ይሰጣል፣ ያስተምረናል። ከዛ በኋላም ፋይናል ፈተና 37 ጥያቄ ፈተና ያመጣና በጽሁፍ ማነው በወረቀት ፈተና እንፈተናለን። ሌላ ጊዜ እሱ አያደርግም። ያኔ ይሄን ፈተና አዘጋጅቶ 37 ጥያቄ ፈተና ይሰጠናል እና ምርጫዎቹም ራሱ እንደተለመደው አንደኛ ጥያቄ ልና ምርጫው ሀለ ሀመሰ አልነበረም። ምርጫው አንደኛ ጥያቄ ያስቀምጥና ምርጫው ሀላ ያለው ሸቀ ምናምን ቀላቅሎ ነው ያመጣውና ትንሽ ግራ የሚያጋባም ነበረ፣ ግን እሱ ፐርፐዝ ነበረው እና መጨረሻ ላይ ፈተናውን 37ቱን ጥያቄ ሰርተን ከጨረስን በኋላ እኔ ያጋጠመኝ ያው ሰርቼ ከጨረስኩ በኋላ ብዙ ለምንድን ነው ብዬ እዛው ስመራመር ነበር። መጨረሻ ላይ ግን አግኝቼዋለሁ እና ሁለት ስህተቶች ነበሩ። እነሱንም ለማስተካከል ሞክሬ ሙሉውን አግኝቼው ነበርና የፈተናው መልስ ከታች መጨረሻው ከ37ኛው ጥያቄ ተነስተን ወደ ላይ ተመልሰን ስናነበው በዘንድሮ የስፖርት ትምህርት በጣም ያስደስተኝ የአለማያ እግር ጉዞ ነው ይል ነበር መልሱ እና በዚህ በጣም ብዙ ሰዎች ትዝታለን። የዚህም ፈተና ለማግኘት አልቻልኩም እስካሁን። ይሄ የስፖርት ፈተና የ10ኛ ክፍል ያላችሁ ብታካፍሉኝ ብታጋሩኝ በጣም ደስ ይለኛል እና ይሄም ድርጊት መርከቧ ላይ የተከሰተ ክስተት ነው ማለት ነው እና ይሄ ሌላ ጊዜ የተነሳ ፎቶ ነው። ያው አስተማሪዎች ናቸው። ያው ቴፕ ተይዞ እንደዚህ ነበር ጉዞ ይደረግ የነበረው። እኛም እንደዛው ብላክ ኤንድ ዋይት ስለሆነ በደንብ አልታየም፣ ግን ይሄ ፎቶ የአለማያ እግር ጉዞ ብዙ ሰው እጅ ላይ እንዳለ እናውቃለን። ብታካፍሉን በጣም ደስ ይለናል። ይሄ ቅድም ያልኩት የድሬ ጠያራ 1981 አንደኛ ሴሚስተር ስፖርት አስተማሪ በጋሽ ታምራት የተዘጋጀ የበቆሎ ሽልቀቃ የድሬ ጠያራ ህብረት ስራ ማህበር ሄደን ያደረግነው ነው። ከተማሪዎችና ከገበሬዎቹ ጋር የተነሳ ፎቶ ነው ይሄ። ይሄኛው ደግሞ የኛ ባቾች ተማሪዎች ከህብረት ስራ ማህበራቱ አባላት ጋር በቆሎ ሲያዘጋጁ ነው። ማስታወሻም የያዘች ይመስላል። የትኛው ክፍል ተማሪ እንደሆነች አላውቅም። ያው እነዚህን የምታውቁ ትኖራላችሁ፣ ብትነግሩን በጣም ደስ ይለናል እና የድሬ ጠያራን ፎቶ ያላችሁ ብታካፍሉ። ይሄ ፎቶ የ10ኛ ቢ ተማሪዎች ፎቶ ነው። ይሄን ፎቶ ያካፈለችን አይዳ መሐመድ በጣም እናመሰግናለን። ድሬ ጠያራ የተነሳ ፎቶ ነው። ፎቶውን በደንብ አላነሳችሁም፣ በደንብ አንስታ እንድታጋራን እንጠይቃታለን። ግን በጣም የሚገርመው ከጀርባ ከዚህ ፎቶ ጀርባ ላይ ያለው ማስታወሻ በጣም የሚገርም ማስታወሻ ነው እና ይሄን ላሳያችሁ። በ1981 ዓመተ ምህረት የትምህርት ዘመን የእግር ጉዞ ድሬ ጠያራ ላይ የተነሳ ነው። የ10ኛ ቢ ክፍል ተማሪዎች በከፊል ሀረር ይላል። በከፊል ነው ሀረር ይላል እና አይዳ በጣም እናመሰግናለን። ሌሎቻችሁም እንደዚህ አይነት ፎቶዎች ይኖራችኋል፣ አካፍሉን። ሀረር ላሉት ኮሚቴዎች ኑረዲን፣ ነሳዳ እና አሚራ እነዚህ ነት ብትሰጡልን በጣም ደስ ይለናል። ነዘሪሁን እነ መሰረት ብታካፍሉን በጣም ደስ ይለናል። ሌላው 10ኛ ክፍል እያለን መርከቧ ላይ የተከሰተ ክስተት የተመድ አስመሳይ ጠቅላላ ጉባኤ መካሄዱ ነው። ይሄም መፈክሩ መሪ ቃል ነበረው ዳውን ዊዝ አፓርታይድ የሚል ዝግጅት ነው። ይሄ አሴምብሊ ወይንም ሲሙሌሽን ዩኤን አሴምብሊ ሲሙሌሽን ሲዘጋጅ ለሁለተኛ ጊዜ ነው። እኛ 9ኛ ክፍል እያለን 10ኛ ክፍል
አለማየሁ ታደሰ ሰርተውታል። በእኛ ጊዜ ድጋሚ ነው የተደረገው ይሄ ሲሙሌሽን እና እዚህ ጋር ጋሽ ሳሙኤል ታፈሰ ውድነህ እና ልመነህ አብዱላሂ ይባላል ክላስሜቴ ነው። እዚህ ጋር ሱረያ ትታየኛለች የ9C ተማሪ ሱረያ እስማኤል። ማርጋሪት ታቸር ነበረ እሷ የወከለችው። እዚህ ጋር ሴክሬታሪያት ይላል። እዚህ ጋር ዩኤን አርማና የሀገሮች ባንዲራ ይታያል። እዚህ ጋር ሱረያ ትታያለች። አይ ቲንክ መሰረት አሰፋ ትመስለኛለች። እዚህ ጋር ሚካኤል ደበበ ይመስለኛል። ሱረያ እስማኤል እዚህ ጋር ትታያለች። የተማሪዎቹ የአሴምብሊው ተሳታፊዎች ናቸው። እነዚህ ጋዜጠኞች ናቸው። ፕሬስ ላይ የነበሩ 4 ልጆች ነበሩ። ከነዛ ውስጥ አንዱ የሶማሌው ክልል አሁኑ ፕሬዝዳንት ሙስጠፌ መሐመድ ነው እዚህ ጋር የሚታየው። እዚህ ጋር የውል ሰው እንግዳ ወርቅ እዚህ ጋር ይታያል። ፍልስጤም ሆኖ ነበር እሱ። ያው እዚህ ጋር ሱረያ እስማኤል ትታየኛለች። እዚህ ጋር የ9C ተማሪ አሁን ካናዳ ነው ያለችው። እዚህ ጋር የዚህ ኮሚቴ አባል ኑረዲን ኳታር ሆኖ የእጅ ሲያወጣ ይታያል እና ሌሎችም። ዳውን ዊዝ አፓርታይድ ይላል መሪ ቃሉ እና ይሄ የ40ኛ ዓመት ከተካሄደ በኋላ 10ኛ ክፍል ከገባን በኋላ የተከሰተ ክስተት ነው። እዛችው መርከብ ላይ የተከሰተ ክስተት ነው ይሄ የዩኤን አሴምብሊ ሲሙሌሽኑ ማለት ነው። ሌላው 1980ኛ 9ኛ ክፍል ሆነን ከተከሰቱ ክስተቶች አንደኛው በየዲፓርትመንቶቹ ሪሰርች ይደረግ ነበረ። ከሪሰርቾቹ መካከል አንደኛው የሶሻል ሳይንስ ዲፓርትመንት ነው። ሀረርጌ ያሉትን ድንጋዮች በመሰብሰብ ሀረርጌ ያሉትን ድንጋዮች በመሰብሰብ የተደረገ ጥናት ነው። ሌላው ሀረሪ ካልቸር ኤንድ ሂስትሪ የተደረገ ጥናት ነው። ዩኤን አሴምብሊ ሲሙሌሽን ቅድም ያልኩት አፍሪካን አንቲ አፓርታይድ ስትራግል በሶሻል ሳይንስ ዲፓርትመንት። ማቴማቲክስ ዲፓርትመንት ላይ ደግሞ 2 ጥናቶች ተካሂደው ነበር። አንደኛው ማትሪክ ላይ ሰዓት ተማሪዎች ለምን ያጥራቸዋል የሚል በክፍለ ሀገር ደረጃ የተጠና ጥናት ነው። ሁለተኛው ጥናት ደግሞ የማትስ ፐርፎርማንሳቸውን በተመለከተ የተጠና ነው። እንግሊዝኛ ዲፓርትመንትም እንደዚሁ የሃይስኩል ተማሪዎች እንግሊዝኛ ላይ ውጤታቸው ለምንድነው ዝቅ የሚለው የተጠና ጥናት ነው። ይሄም ጥናት በዛችው መርከብ ላይ 1980 ላይ የተከሰተ ክስተት ነው ማለት ነው እና ስቲል ስለዛች መርከብ ነው እያወራን ያለነው። ሌላው በዛች መርከብ ላይ ከተከሰቱ ክስተቶች አንዱ ስፖርት ነው። ትምህርት ቤቱ በስፖርት በጣም ብዙ ተማሪዎች ያፈራ ነው። ብዙ ስፖርተኞች ነበሩት። እግር ኳስ፣ መረብ ኳስ እና ባስኬትቦል እና በጊዜው ይዘመር የነበረው ስቴዲየም ስንሄድ በስራ ነው እንጂ አይደለም በጉራ ማን ይወዳደራል ከመድዬ ጋር የሚል መዝሙር እንዘምር ነበረ እና ይሄ ሜዳ ላይ እንደዚህ የትምህርት ቤቱን አርማ ይዘን እንደዚሁ ተሰልፈን እንሄድ ነበረ። መረብ ኳስ መጫወቻ ቦታ ላይ እንደዚህ ፕራክቲስ እናደርግ ነበር። እግር ኳስ ሜዳው ላይ እንደዚሁ እንጫወታለን። ይሄም መረብ ኳስ ሜዳው ነው። ይሄኛው ደግሞ ሀረር ስቴዲየም የድሮ የሀረር ስቴዲየም የመምህራን የመርከቧ ላይ ያሉ ካፒቴኖቹ እና ረዳት ካፒቴኖቹ እንዲሁም አስተናጋጆቹ መምህራንን ጨምሮ ከጁኒየር ጋር ነበር የምንወዳደረው እና የመርከቧ ክሪው ነው ይሄ ማለት ነው። እና እዚህ ጋር ጋሽ አዩብ ይታያል። እዚህ ጋር ጋሽ መሐመድ ኢማም መሐመድ አህመድ የፊዚክስ አስተማሪ፣ ጋሽ ዘውዱ፣ ጋሽ ረታ ንጋቱ፣ ጋሽ ንጋቱ ዘለቀ፣ አንዱ ዓለም እዚህ ጋር አየለ ወዳጆ ይታየኛል። ጋሽ አየለ ወዳጆ ሌሎቹም እና የክሪው የመርከቧ ክሪው ቲም ነው ማለት ነው። እዛ የድሮ ስታዲየም ላይ እዚህ ጋር የተማሪዎች ነው። እዚህ ጋር መጂድ ጋቱር ይታየኛል። ሌሎችም ቀረብ ካልን ሌሎችም ይኖራሉ የምናውቃቸው እና እዛ የድሮ ስታዲየም ላይ ትምህርት ቤታችን ሲሸለም ነው። ምናልባት እዚያው አካባቢ እንሆናለን። እኛም ከነዚህ ውስጥ አንዱ እንሆናለን። ትምህርት ቤቱ
ካሸነፈ በኋላ ዋንጫ ይዘን እንደዚህ መተን እንደዚህ ነበር የምንጨፍረው። ይሄ ትምህርት ቤቱ ግቢ ውስጥ ነው ማለት ነው። የዳይሬክተር ቢሮ አካባቢ እዚህ ጋር ጋሽ አንዷለም ይታያል። ይሄም ሽልማቱ ነው። የኛው አዲሱ ስታዲየም ላይ ነው። ምናልባት እዚህ ጋር አዲሱ ይመስለኛል ካልተሳሳትኩኝ። ሌሎቹም የምታውቋቸው ካላችሁ ያው ትነግሩናላችሁ። ሌላው በዘመኑ ከተከሰቱ መርከቧ ላይ ከተከሰቱ ድርጊቶች የመጨረሻው ድርጊት የፒስ ትራቨለር የሰላም ተጓዥ ነበረ። በጊዜው ከሰሜን ጫፍ እስከ ደቡብ ጫፍ የሚጓዙ በሳይክል፣ በእግር፣ በአውቶቡስ ባንዲራ የያዙ የሚጓዙ ተጓዦች ነበሩ። ከነዚህ ተጓዦች ውስጥ ይሄ ልጅ አንዱ ነበረ። ስሙን አላስታውስም። የምታስታውሱ ካላችሁ ትነግሩናላችሁ። ከጋሽ ብርሃኑ ክፈተው ጋር ሆኖ ነው በግቢው ትርኢት አሳይቶ ነበረ እና ትርኢቱን ቀጥዬ ያሳያችኋለሁ። ከጋሽ ብርሃኑ ጋር ሆኖ ከዳይሬክተር ቢሮ አጠገብ ሆኖ ንግግር ሲያደርጉ ነው ለተማሪው። እኛ 10ኛ ክፍል ነበርን ያኔ እና ይሄም መርከቧ ላይ ከተከሰተ ክስተት አንዱ ነው ማለት ነው። ድምጽ የያዘኝ ነው። ኦልሞስት እየጨረስኩ ነው። ትንሽ ነው የቀረኝ። ይሄም ንግግር ሲያደርግ ነው የሰላም ተጓዡ። እዚህ ደግሞ ተሰብስበን ትርኢት እያሳየን ነው። ትርኢት እያየን ነው። እዚህ ጋርም እንደዚሁ ትርኢት እያሳየ ነው። እዚህ ጋርም እንደዛው ትርኢት እያሳየ ነው። እዚህ ጋርም እንደዛው። ሌላው በዛች መርከብ ላይ ከተከሰቱ ድርጊቶች በየሴምስተሩ በየአመቱ መጨረሻ የወላጆች ቀን ይዘጋጅ ነበረ። ወላጆች ቀን ላይ ብዙ ዝግጅቶች ይቀርቡ ነበረ። እንደዚህ አይነት ዝግጅቶች እንደዚህ ተሰብስበን በመረብ ኳስ ሜዳው ወይ በትልቁ ስቴዲየም እንደዚህ የወላጆች ቀን ይከበር ነበረ። ይህም እንደዛው የወላጆች ቀን ነው እና በወላጆች ቀን የሚሰጡ ሽልማቶች ነበረ። ከሽልማቶቹ የማስታወሰው የማረሳው ትምህርት ቤት ውስጥ የድሮ በኃይለ ሥላሴ ጊዜ የነበሩ የኮንታክት ሲሪስ የሚባል የእንግሊዝኛ መጽሐፎች ነበሩ። እነሱ ስቶር ሞልተው ነበረ እና እነሱንም እያወጡ አንዳንዴ ይሰጡን ነበረ እንደ ሽልማት። ግን እቺ ሰርቲፊኬት ሁሌም ነበረች እና እቺ ሰርቲፊኬት የኔ ሰርቲፊኬት ነች። 9ኛ ክፍል ይላል ከ55 ተማሪዎች ምናምን ይላል እና እቺ ሰርቲፊኬት አርጅታ 37 አመት ቆይታ እኛ ቤት ውስጥ ተገኝታ ያው ለዚህ ቀርባለች። እድለኛ ሰርቲፊኬት ነች። እኔም እድለኛ ነኝ። ይሄን ሰርቲፊኬት እስከዛሬ አቆይቶ ጠብቆ ላቆየልኝ ወንድሜ ለመሐመድ በጣም አመሰግናለሁ። እና ሌሎችም ይሄን ሰርቲፊኬት የላኩልኝ አሉ። የነሱንም ቀጥዬ ያሳያለሁ ማለት ነው። ይሄ ሙራዊ ዩሱፍ ይላል የ81 የ10ኛ ክፍል የካርድ ነው። አመቱ ሲያልቅ ከሰርቲፊኬቱ በተጨማሪ ካርድ ይሰጥ ነበረ። ከ10ኛ ክፍል ወደ 11 ተዛወረችበት ነው እና የክፍል ኃላፊው ገብረ ኪዳን ባራኪ ይላል። የገብረ ኪዳን ባራኪ ፊርማ ነው ይሄ። ይሄ ደግሞ የአሚራ እብራሂም ነው። ከ10ኛ ወደ 11ኛ ክፍል የተላለፈችበት የክሮስ ተስፋዬ ፊርማ ነው። የጋሽ ክሮስ ክፍል ኃላፊዋ ነበር ማለት ነው። እና በአጠቃላይ መርከቧ ላይ የተከሰቱ ክስተቶች እነዚህ ይመስላሉ። በዛ መርከብ ላይ የነበሩ ልጆች ተማሪዎች ወይንም ተሳፋሪዎች በጥቂት አሳያችሁና ወደ ማጠቃለያው እሄዳለሁ ማለት ነው። ይሄን መሰረት አሰፋ ነው ይሄን ፎቶ የላከችልኝ። የ9ኛ ቢ ተማሪዎች በከፊል 1980 የተነሳ ፎቶ ነው። ይሄ ውጪ ያለው የዛ ባጅ ተማሪ አጋጣሚ መንፈስ ላይ የተነሳ ነው በቅርብ የቅርብ ፎቶ ነው ይሄ። ይሄ ደግሞ ሀረር ከተማ የተነሳ ነው። ሀረር ስመጣ ከኛ ጋር የተማሩ ተማሪዎች በከፊል ኑረዲን ይታያል፣ ፈትሂ፣ እስከንደር፣ አሚራ፣ ሳዳ፣ እኔ፣ ካሊድ እና መሐመድ ቡሌ። ይሄ ፎቶ ደግሞ አሁን ሀረር ከተማ የተዘጋጀው የአስተማሪዎች የምስጋና ፕሮግራም ያዘጋጀው የአዘጋጅ ኮሚቴ ነው። በጣም እናመሰግናለን። በጣም ትልቅ ስራ ነው የሰራችሁት እና እነዚህ ተማሪዎች ሁሉ በጣም የደረጃ ተማሪዎች ናቸው። አሁንም ቀንና ሌሊት እየሰሩ ይሄን ፕሮግራም ለዚህ አድርሰዋል። ከዚህ ውስጥ አስተማሪዎችም አሉ። የሰናይት፣ ጋሽ መለሰ፣ ጋሽ ይልማ ይታያሉ እዚህ
እና በጣም እናመሰግናቸዋለን። ይህም እንደዛው እዚህ ጋር እዛ ፎቶ ላይ ያልነበሩ ኮሚቴ ውስጥ ያሉ ይሄን ዝግጅት ያዘጋጁ ልጆች ናቸው። ከመምህሮቻችን ጋር በጣም እናመሰግናለን። የመርከቧ ላይ ተሳፋሪ ከነበሩት ተማሪዎች የ9ኛ ኤን እንደ ምሳሌ አቅርቤዋለሁ። አዳነ ታደሰ፣ አቤል ንዳው፣ አብዱልሐኪም አቡበከር እኔ 3 ቁጥር ነበርኩኝ። 9ኛ ክፍል 10ኛ ክፍል 4 ቁጥር ነበርኩኝ። ሰይፍ ፋንታውን 10ኛ ክፍል ላይ 42 ቁጥር ነበረ፣ ከኛ ጋር ነበረ። አብዱልሐኪም አህመድ አሁን መንፈስ ቴኒሲ ነው ያለው። አብዱሰመድ ዳውድ፣ አክሊሉ እዚህ ጋር የዘሪሁን ስምም ይታየኛል፣ ሌሎችም እና የሁሉንም ስም ማቅረብ ስለማልችል እንደ ሳምፕል ነው የወሰድኩት። መርከቧ ላይ ተሳፍረው የነበሩ ተሳፋሪዎች ስም ዝርዝር ነው ማለት ነው። የ9ኤ 1980 በመጨረሻ እቺ መርከብ 4 ዓመት ተጉዟ 1983 ላይ አንዳንዱ አቋርጦ ደግሞ 84 የጨረሰም አለ። ግን 83 ጉዞዋን ጨርሳ እነዚህን ተሳፋሪዎች ካራገፈች በኋላ እነዚህ የተራገፉት ልጆች በዚህ 4 ዓመት ውስጥ በዚህች መርከብ ላይ የነበሩ ልጆች የት ደረሱ፣ የት ነው ያሉት፣ ምን ላይ ደረሱ ለሚለው ጥያቄ ባጭሩ ለመመለስ እሞክራለሁ። በአንደኛ ላይ ያለው አብዱልሐኪም አቡበከር፣ እኔ አሁን ያለሁት እዚህ አሜሪካ ቴክሳስ ነው ያለሁት፣ ዳላስ ቴክሳስ ነው ያለሁት። መጀመሪያ ዲግሪን አዲስ አበባ ዩኒቨርሲቲ በኢኮኖሚክስ ጨርሼ ከዛም የተለያዩ ሙያዎችን ተምሬ አዲስ አበባ በተለያየ መስሪያ ቤት ሳገለግል ነበር እና አሁን እዚህ መጥቼ እዚህ ነው ያለሁት። የውል ሰው ሀረር ነው ያለው። ኑረዲን ይስሐቅ አለማ ዩኒቨርሲቲ መጀመሪያ ጨርሶ ከዛም ቻይና ማስተሩን ይዞ አሁን በሀረሪ ክልል በፕሬዝዳንት ቢሮ ያገለግላል። ሱረያ እስማኤል በነርሲንግ ግራጁዌት አድርጋ ካናዳ ነው የምትኖረው፣ ትልቅ ሆስፒታል ውስጥ ነው የምትሰራው። ፈቲ አብዱል ጀዋድ እሱም ኢኮኖሚክስ አግሮ ኢኮኖሚክስ አለማያ ከዛ ቻይና ማስተርሱን ሰርቶ ከዛ የትምህርት ቤታችን ዲን ሆነው ነበረ የተወሰነ ጊዜ ከ1 ዓመት ከ2 ዓመት በፊት ነው ያቆመው። ሙስጠፌ የሶማሌ ክልል ፕሬዝዳንት ነው፣ እሱም ኢኮኖሚክስ ነው የጨረሰው። ሌሎችም እንደዛው እና ሙኒርም ይታየኛል እዚህ ጋር። ሙኒር በህግ ተመርቆ ጠበቃ ነው። ዳውድ የሶማሌ ክልል የተለያዩ ቢሮዎች ኃላፊ ሆኖ ነበረ። ሌሎችም እንደዚህ። ውብሸት ገነነ አለማያ ግራጁዌት አድርጎ እዚህ አሜሪካ ነው ያለው አሁን። የዚህም ፕሮግራም ስፖንሰር አድርጎናል። መሰረት አሰፋ ሚሽ ኢንፎርሜሽን ነው የምትሰራው። የታለ ታጠቅም እዚህ ኦክላሆማ ዩኒቨርሲቲ ሲቪል ኢንጂነሪንግ ኤሌክትሪካል ኢንጂነሪንግ ተመርቆ የሰራ ነው። ሰላሀዲን አብዱላሂ ዩኒቨርሲቲ ኦፍ ቴክሳስ አዳላስ ዩቲዲ እዛ ኮምፒውተር ሳይንስ ተመርቆ 26 ላይ የሚታየው እዚህ አሜሪካ ነው ያለው እና ሁሉም በተለያየ ሙያ ተመርቀው አንዳንዶቹ በግል አንዳንዶቹ ደግሞ የመንግስት ሰራተኛ ሆነው አንዳንዱ በግል ድርጅቶች እየሰሩ ነው ያሉት እና የዚህ መርከብ ላይ 4 ዓመት የተጓዙ ልጆች ፍሬያቸው ይሄን ይመስላል ባጭሩ። ወደፊት በዝርዝር ላይ እያንዳንዱ ያሉበትን ለመዘገብ እንሞክራለን። የውጭ ያለው የአስተባባሪ ኮሚቴ ሱረያ እስማኤል ካናዳ፣ አዲል አዘዲን ሱረያ እስማኤል 9C ወይንም በኋላ 10ኛ ሲ ካናዳ ቶሮንቶ፣ አዲል አዘዲን 9F እና 10F ካናዳ ነው ያለችው እሷም። ሁዳ ኢብራሂም አብዱቃድር 9N ወይንም 10L ዋሽንግተን ዲሲ። አሚር ሃሺም 9F እና 10F ዳላስ ቴክሳስ። እኔ አብዱልሐኪም 9A 10A እዚሁ ዳላስ ቴክሳስ ነው ያለሁት እና ይሄን ፕሮግራም ስንጀምር በመጀመሪያ ድምፁን ያሰማኝ ይሄን ሳስብ ከጎኔ የቆመው አሚር ሃሺም ነው። ከዛ በኋላ ደግሞ ቅድም ያሳየኋችሁ ሱረያ፣ ሁዳና አዲላ እኛም ይመለከተናል ብለው ይሄን ፕሮግራም ከኔ ጋር ጃምፕ አድርገው ይሄ ፕሮግራም ዳር እንዲደርስ ያደረጉ ጓደኞቼ የክላስሜቶቼ ናቸው። በጣም አመሰግናቸው ዋለው። አላህ ይስጥልኝ ማለት እወዳለሁ። ሀረር ያለው ኮሚቴ ኑርዲን ይስሐቅ፣ አሚር ኢብራሂም፣
ሙራዮ ዩሱፍ፣ ኻሊድ ዮኒስ፣ ዘሪሁን ታፈሰ፣ ሳደ ሐሰን፣ እስክንድር አህመድ ጋሪ፣ መሰረት አሰፋ፣ ዚነት አብዲ ሁሴን፣ አፈንዲ አህመድ፣ ሙኒር አብዱላህ እነዚህ ኢትዮጵያ ያለው የተማሪዎች ኮሚቴ ናቸው። የአስተማሪዎች ኮሚቴ እትዬ ስናይት፣ ጋሽ ይልማ፣ ጋሽ መለሰ እና ጋሽ አዩብ ናቸው። እነሱንም ኢትዮጵያ ያለውንም ኮሚቴ በጣም እናመሰግናለን። 24 ሰዓት ሰርተው ካንስል ተደርጎ ባለፈው ሳምንት ነበር መሆን የነበረበት። ያም ሳይበግራቸው ሁሉም ነገር ችለው ተቋቁመው ለዚህ ላደረሱት አገር ቤት ላለው ኮሚቴ ከልብ የመነጨ ምስጋናችንን ለማቅረብ እወዳለሁ። ስፖንሰር ያደረጉት ጓደኞቼ በተጨማሪ እነዚህ ከኛ ውጪ ያሉ ማለት ከኛ ጋር ያልተማሩ ከኛ በፊት የተማሩትም ከኛ በኋላ የተማሩም እነሱንም ለማመስገን እወዳለሁ። የኛ ውጪ ኮሚቴው እንዳለ ሆኖ ከኮሚቴው ውጪ ያሉ ፈቲያ ሱከር ከሳን ሆዜ ካሊፎርኒያ፣ አርፋት በክሪ ከዲሲ፣ ማሪያ አብዶሽ ኢብራሂም ከአውስትራሊያ፣ ባህር አብዶሽ ካናዳ ቶሮንቶ፣ ታጠቅ ገነነ ዳላስ ቴክሳስ፣ ውብሸት ገነነ ዳላስ ቴክሳስ፣ በካል አብዱራህማን ሐረር፣ ሰሚር አብዱራህማን ሐረር፣ ፈትያ ዘከሪያ ሐረር፣ ዱሪ ሃሽም ዳላስ፣ ናይንጄ ተማሪ የነበረ 1973 52 ዓመት በፊት የሐረር መድኃኔዓለም ትምህርት ቤት ተማሪ የነበረ ዳላስ ያለ የጓደኛዬ የአሚር ታላቅ ወንድም ነው። እሱንም እናመሰግናለን። ካሊድ በክሪ ከኛ በኋላ የተማረ ነው። እሱንም እናመሰግናለን። ዶክተር ሐረር ዩሱፍ 1970 ላይ የተማረ ነው እዛው ትምህርት ቤት። እሱንም በጣም እናመሰግናለን። መላኩ ግርማ የጋሽ ታዬ አጎት የሚሆንለት ነው። እሱም ከኛ የሚቀድም ነው እና ኸኒ አብዱልፈታህ እና ከዚህ በተጨማሪ አንድ የተረሳ ሀያት ሙሜ እሷንም በጣም እናመሰግናለን። እና በአንድ ሰው የተጀመረ ስራ ለዚህ ደረጃ እንዲደርስ እነዚህ ሰዎች ሁሉ ገብተው ይመለከተናል ብለው እንደራሳቸው ስላገዙን ከልብ የመነጨ ምስጋና ለማቅረብ እወዳለሁ። እነዚህ የሀገር ውስጥ ኮሚቴዎች ናቸው። የሀገር ውስጥ ኮሚቴ ስብሰባ ላይ ያለው ከነ አስተማሪዎች ጭምር ማለት ነው። ባህር ነው ቶሮንቶ፣ ሰላሀዲን ዳላስ ነው እሱ። በመጨረሻም ስፔሻል ምስጋና ስፔሻል ታንክስ ልዩ የሆነ ምስጋና ለማቅረብ እወዳለሁ እና የዚህችን መርከብ ታሪክ በእንደዚህ ሁኔታ ከጨረስኩኝ ከመርከቧ ከወረድን በኋላ መርከቧ ከመሳፈሬ በፊት መርከቧ ላይ እንድሳፈር ከረዱኝ መምህራኖቼ የእውቀት አባቶቼ አንዱን ለማመስገን እፈልጋለሁ። ጋሽ ሐምዶኝ ሸሪፍ ይባላል። የ8ኛ ክፍል የእንግሊዝኛ አስተማሪ የነበረ 8ኛ ክፍል ያስተማሩኝ ሂሳብ አስተማሪ ጋሽ ጉሉላት እንዲሁም አባይነህ ጌታቸው መሐመድ ገነነው የመሳሰሉ አስተማሪዎች የት እንዳሉ አላውቅም። ብዙ አስተማሪዎች አስተምሩኛል። ግን ከነዛ ውስጥ ጋሽ ሐምዶኝ የእንግሊዝኛ አስተማሪ የነበረ በጣም የምንወደው የምናከብረው የእንግሊዝኛ አስተማሪያችን እንግሊዝኛ መስመር ያሳያዘን 40 ደቂቃ በተመደበለት ፕሬድ ውስጥ በ40 ደቂቃ ግራመር አስተምሮ ፓሴጅ አስተምሮ የእያንዳንዱን ተማሪ የቤት ስራ አርሞ በሳምንት 2 ቀን 10 ቃላት ዲክቴሽን አስተምሮ ከዛም በኋላ ለሚኒስትሪ ለማዘጋጀት ያለፉትን አመታት የ15 ዓመት የ20 ዓመት የሚኒስትሪ ሺቶችን ወረቀቶችን እያመጣ እያሰራን ያዘጋጀንና መርከቧ ላይ እንድንሳፈር ከረዳን ካገዘን ምርጥ መምህራችን አንዱ ነው እና ጋሽ ሐምዶኝ ብዙ ተማሪዎች አስተምሯል። ሰንጋበር ትምህርት ቤት ነው እኔን ያስተማረኝ። አባደር ትምህርት ቤት ያስተማራቸው አሉ። እስላም ትምህርት ቤት ወይንም ጌ መድረሳም ማታ አስተምሯል እና ብዙ ተማሪዎች አፍርቷል እና እንግሊዝኛ ከታች መሰረት ሲያሳዘን በተለይ 8ኛ ክፍል ላይ ካስተማሩን አስተማሪዎች አንዱ ነው እና አስተምሮ ጥያቄ ምልክት ሲያስቀምጥ ጥያቄውን ይጽፍና ጥያቄ ምልክቷን የአባ ሐምዶኝ ጆሮ ብሎ እንደዛ ነበር የሚያስተምረን የነበረው። እቺን አባባል ሁላችንም አንረሳትም እና ጋሽ ሐምዶኝን አላህ ይስጥልኝ። በጣም እናመሰግናለን። በጣም እንወድሃለን። በእኔና በአስተማርካቸው ተማሪዎች ስም ለማለት እወዳለሁ።
ይህን እድል አሁንም ተጠቅሜ ጋሽ አምዶኝ መርከቧ ላይ እንድሳፈር ከረዱኝ አስተማሪዎች ወይንም የእውቀት አባቶች አንዱ ነው። ከዚች መዳለም ከምትባለው መርከብ ከወረድኩ በኋላ ደግሞ ሌላ መርከብ ተሳፍሬያለሁ። ያ መርከብ አዲስ አበባ ዩኒቨርሲቲ የሚል መርከብ ነው። እዛ መርከብ ላይ ከተሳፈርኩ በኋላ ካስተማሩኝ ምርጥ አስተማሪዎች አንዱ ዶክተር እሸቱ ጮሌ ነው እና ዶክተር እሸቱ ጮሌ አስተምሮኛል 3ኛ ዓመት ላይ እና በህይወቴ ሰው ፊት ቀርቦ ፕሬዘንት ለማድረግ አንድ አስተማሪ ክፍል ተዘጋጅቶ እንዴት መምጣት እንዳለበት ብዙ የእንግሊዝኛ ቃላቶችን የተማርኩበት ዲሲፕሊን የተማርኩበት መምህሬ ነው እና ዶክተር እሸቱ ጮሌንም በዚህ አጋጣሚ ሌላም መድረክ ስለማላገኝ በዚህ አጋጣሚ እሱንም ለማመስገን እወዳለሁ እና ዶክተር እሸቱ ጮሌን አመሰግናለሁ። በመጨረሻ ላይ በትምህርት ቤቱ 50ኛ ዓመት ሲከበር መጽሔቱ ላይ የተቀመጠ ማስታወሻ ነበረ። የትምህርት ቤቱን የታሪክ ቅርጾችና ሰነዶች የተሞላ ማድረግ በሚል እና እሱን ባጭሩ አነባዋለሁ። ጊዜ በጨመረ ቁጥር መረጃዎች እየተመናመኑና እየጠፉ እንደሚሄዱ እሙን ነው። ቢያንስ በህይወት ያሉትን የሚያውቁትን እንኳ ጠይቆ ቅርጽ ማኖር ያስፈልጋል። በተለይ ትምህርት ቤቱ እንደ ትልቅ ኃላፊነት ወስዶ የታሪክ ሰነዶችን፣ ቅርሶችን የማሰባሰቡን እንቅስቃሴ ትኩረት እንዲሰጥ ያስፈልጋል። ስለዚህም የቀድሞ ተማሪዎች ሆኑ ቀሪ ቤተሰቦቻቸው፣ ጓደኞቻቸው ሲያጋጥሟቸው ትምህርት ቤቱን የሚመለከቱ ጽሁፎች፣ ፎቶግራፎች፣ ሌሎችም ጠቃሚ መስለው የሚታዩ እቃዎችን ለትምህርት ቤቱ እንዲልኩ ከፍ ያለ አደራ ተጥሏል ይላል እና ትምህርት ቤታችንን አደራ የምንለው አንድ ክፍል የሚሰጠን ከሆነ ከድሮ ጀምሮ እስካሁን ያሉትን ዶክመንቶች አደራጅተን አንድ አርካይቭ ለማዘጋጀት ልንተባበር እንችላለን። ስለዚህ ይሄን ትኩረት እንዲሰጠው ነው። ሌላ የቀድሞ ተማሪዎች እርስ በርስ መገናኘት ይላል። እሱም ጊዜ ስለማይበቃ እሱን እንተዋለሁ። 1 ሰዓት ከ42 ደቂቃ ሆኗል። በመጨረሻም ይሄን ፕሬዘንቴሽን ለማዘጋጀት የረዱኝን እና የተለያዩ ዶክመንቶች የሰጡኝ ሁሉንም ማመስገን እፈልጋለሁ። ስማቸውን ብጠራ ደስ ይለኛል፣ ግን ሰዓቱ ስለሄደ ሁሉንም ስማቸውን ባልጠራ የሰጡኝ ሁሉ ለሰጣችሁኝ መረጃና ዶክመንት ከልብ የመነጨ ምስጋናዬን ማቅረብ እወዳለሁ። ሌላ እቺን ግጥም ባነብ ደስ ይለኝ ነበረ። ሰዓቱ ግን የሚበቃ አይመስለኝም። ስክሪኑ ላይ እንዲነበብ ተዋለው ወይንም ልሞክረው እስቲ። ሀብዬ እንድጀምር የጥበብን ጉዞ ነጭ ጋውን ለብሶ ጠመኔውን ይዞ እንደ ሸማ ቀልጦ በጨለማ መሃል ደምቆ የሚያበራ በእውቀት አንጾ ትውልድ የሚያፈራ ስልጣኔ እንዲያብብ ድንቁርና ጠፍቶ በብሩ ማረሻ ጭንቅላትን ኮትኩቶ የጥበብን ፍሬ በብልሃት ዘርቶ ያኔ ብርሃኑ ሳይወጣ ንጋቱ ዘለቀ እየቆየ ሲሄድ አበራ ደመቀ ደበበና ንጋቱ ረታና ካሳሁን እንዲሁም መርሻ ሪድዋን መሐመድ ሰይድ ይህን የጻፍኩት ጽሁፍ ለእናንተ ይሁን ማስታወሻ። ሰዎች አውሮፕላን ሰርተው ሰማይ ላይ ቢበሩ መኪናውን ሰርተው ዓለም ላይ ቢዞሩ መርከብ አዘጋጅተው ባህር ቢሻገሩ ትላልቅ ህንፃዎች አስበው ቢሰሩ የሁሉ ባለቤት መምህር መሆኑን እንዳትዘነጉት። ያለውን አካፍሎ ለሁሉ የሚሰጥ አንተ ጠመኔ ያዥ የሁሉ አባት ትላንት አከበርኩህ ሁሌም ምስጋና ይድረስ። እስኪ ደጋግሜ መምህሬ ላክብርህ ገብተሃል ውስጤ ብርሃን ፈንጥቀሃል ምስጋና ይድረስህ እላለው ደግሜ ታናሹ ልጃችሁ ከፊታችሁ ቆሜ አሁንም ክበሩልኝ እድሜውን ይስጥልኝ መምህሬ መኩሪያና አየለ አዩብና ጌታቸው እንዲሁም መለሰ አሉ ደግሞ ሌሎች
ፍስሐና ይልማ፣ ሉሉና ሰናይት፣ ደግሞ ማለክሮስ፣ መምህሬ መሐመድ ታየ በአደባባይ የልብ ሲያደርስ አሁንም አከብራችኋለሁ እላለሁ ደግሜ ታናሹ ልጃችሁ አብዱልሐኪም ነኝ ካለሁበት ሆኜ። ደክሞኛልና አነባበቡን በደንብ አላነበብኩትም። ረጅም ሰዓት ስላወራሁ ድምጼም እየተዘጋ ነው። የሚቀጥሉ ቀጣይ ፕሮግራሞች እንደሚከተለው ይቀርባሉ። አንደኛው መጽሐፍ ማሳተም ነው። ሁለተኛው 15 ከኛ ጋር የተማሩ የታመሙ ልጆች አሉ። 8 የታመሙ ልጆች አሉ። አንዱ ኦልሬዲ ሕክምና እያገኘ ነው፣ ሆስፒታል ገብተዋል። አንደኛው ኦልሬዲ ታክሟል። 15 የሞቱ አሉ። ሶስተኛው 2027 ጁላይ ላይ ሪዩኒየን አለ። በ1980 እና 81 የተማሩ ተማሪዎች በዓለም አቀፍ ደረጃ ያሉት ሁሉም አገር ቤት ተገኝተን ጠቅላላ ጉባኤ የምናደርግበት ይሆናል። ጁላይ 27 ነው እና ይሄን መረጃ ለሁሉም እንድታስተላልፉልን እንፈልጋለን። በመጨረሻም ለትምህርት ቤታችን አንድ ነገር ማድረግ እንፈልጋለን። እሱንም ከትምህርት ቤቱ ጋር ተነጋግረን የምናደርገውን እናደርጋለን ማለት ነው እና በመጨረሻ የጋሽ ንጋቱን ቤተሰቦች አገር አቋርጠው ከአዲስ አበባ ድረስ በዚህ ፕሮግራም ለመሳተፍ ስለመጡ በእኔና በጓደኞቼ በባቾቼ ስም የከበረ ምስጋናዬና ሰላምታዬን ለማቅረብ እወዳለሁ። በመጨረሻም እስካሁን ካቀረብኩት ውስጥ የተሳሳተ ነገር ካለ ስህተቱ የኔ ነው። የምታስተካክሉኝ የምታርሙኝ ነገር ካለ ታረማለሁ። ሌላ በእጃችሁ በዛ ጊዜ 1980 እና 81 ላይ የነበሩ እስከ 12 የተማርንበትን መረጃ ያላችሁ የፈተና ወረቀቶችም ይሁኑ ፎቶዎችም ይሁኑ ይጠቅማሉ የምትሉትን ነገሮች ሁሉ ብታጋሩን በጣም ደስ ይለናል። ይሄን ካልኩ በኋላ ስላዳመጣችሁኝ በጣም አመሰግናለሁ። አብዱልሐኪም አቡበከር ከዳላስ ቴክሳስ ዩኤስኤ